ሰላም ጤና ይስጥልን ውድ የማህበራዊ ጦር አማር ሚዲያ ተከታታዮቻችን እንደምን ቆያችሁ? አማር ሚዲያችን ጀምሯል። ዛሬ የመስቀል በዓልን ምክንያት በማድረግ አንድ እንግዳ ጋብዘን አብረን በስቱዲዮ ላይ አለንና አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። ይህም መርሃ ግብር ለሌሎች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። መልካም ቆይታ። በቅድሚያ አባታችን ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለመጡ እጅግ አድርገን እናመሰግናለን። እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገሩት። አሜን። እንኳን አብሮ አሸጋገረን። የዘመናት ባለቤት እግዚአብሔር እንግዲህ ሰከንድ፣ ደቂቃ፣ ሰዓታት፣ ዕለታት፣ ሳምንታት፣ ወራት ወይም አውራህ፣ አመታት፣ አዝማናት፣ ዘመናትን እያለ በእግዚአብሔር ዘንድ አንድ ቀን ሺህ ዓመት አንድ ቀን በመሆኑ በቸርነቱ በረራየው በይቅርታውና በፍቅሩ ስቦ ከዘመነ ማርቆስ ዘመነ ሉቃስ በሰላም አሸጋግሮናል። እንኳን እናንተንም አደረሳችሁ አሸጋገራችሁ። አሜን። አባታችን ከፊታችን የሚከበር መስቀል በዓል አለ። እስቲ ስለ መስቀል ታሪክ ጥቂት ይበሉንና ወደሚቀጥለው እንሄዳለን። መስቀል እንግዲህ ከመጀመራችን በመስቀሉ ምልክት ራሳችን ማማተብ አለብን። መስቀል ሲነሳ ምንጊዜም ቢሆን በመስቀል ምልክት ራስን ማማተብ ግድ ይላልና መናፍስተ ርኩሳን ይርቃሉና ለዛ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ማፀን እክህደግ ከሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተይቲ ስሜ ማርያም ጽዮን ለዓለመ ዓለም። እንግዲህ እግዚአብሔር አምላካችን መስቀሉን ለሰጠን በመስቀሉ ረድኤት እንድንጠበቅ እንድንባረክ መናፍስተ ርኩሳን እንድናርቅ የሰጠን ምልክት ስለሆነ እግዚአብሔር በዚህ ምልክት አማትበን ራሳችንን ከመናፍስተ ርኩሳን ከጎናችን ቆሞ ካሉ መናፍስተ ርኩሳን የምናረቅበት ምልክት በሆኑ በመስቀል ኃይል ራሴንም እያማተውኩ ረድኤቱና በረከቱ ከሁላችን ጋር እንዲሆን ስለ መስቀል ታሪክ ትንሽ እምላችሁ። መስቀል ማለት መስቀል መከራ፣ ስቃይ፣ ቀራንዮ ልቅሶ ማለት ነው። መስቀል ማለት መከራ ያለበት፣ ስቃይ መንገላታት ያለበት፣ ቀራንዮ ቦታ የምንሰቀልበት፣ መስቀል ተተክሎ የምንሰቀልበት ቦታ፣ ከተሰቀልን በኋላ ልቅሶ፣ ዋይታ፣ ሐዘን ያለበት ስለሆነ መስቀል ተብሏል። መስቀል ስንል የመስቀል ታሪክ መስቀል የተባለበት ትልቁ እንግዲህ ክርስቶስ የተሰቀለበት መስቀል ነው የኛ ቤዛችን የምንለው። በወቅቱ ሁለት ሽፍቶች በግራና በቀኝ ተተክለዋል። ክርስቶስ መካከል ተሰቅሏል። የመስቀሉ ምሳሌው ትልቁ ዕንባቆምም ተናግሯል። ብዙዎቹ ነቢያት ተናግረውታል። ክርስቶስ ከመሰቀሉ አስቀድሞ ዳዊትም በማእከለ ምድር በቀራንዮ እንደሚሰቀል ትንቢት ተናግረዋል። ከዛ አንጻር መስቀል ለሚፈሩት፣ ለሚያከብሩት፣ ለሚወዳቸው ራሳቸውን የሚጠብቁበት ምልክት የሰጠበት ስለሆነ መስቀል ታሪኩ ብዙ ቢሆንም ብዙዎቹ ሊቃውንትም ተናግረዋል። ለምሳሌ የኢትዮጵያው ሊቅ ያሬድ በዝማሬው ዝንቱ ውእቱ መስቀል በአማን እጹበ ያቀልል ይላል። በእውነት ይህ በእምነት በአምነን የምንቀበለውን መስቀል ይህ መስቀል ነው። ይኸውም እጹብ የሆነ ረቂቅ የሆነውን ታላቅ የሆነውን ነገር የሚያቀል ነው ብሏል እና ክርስቶስ ሕዝብና አሕዛብን አንድ ያደረገበት፣ ሰውና እግዚአብሔር ተራርቆ የነበረበትን አንድ ያደረገበት፣ መላእክትና ሰው ተራርቆ የነበረበትን አንድ ያደረገበት ስለሆነ የመስቀል ታሪክ ይህን ይመስላል ባጭሩ። መስቀል ማለት ስቃይ፣ መከራ፣ ስቃይ፣ ቀራንዮ፣ ለቅሶ ማለት ነው። መልካም አባታችን፣
ከመስቀል ታሪክ ይሄን ያልካል ግዘና መስቀሉን በማክበራችን የምናገኘው በረከት ምንድነው? መስቀልን በማክበራችን የምናገኘው በረከት ይህ ነው ብለን ልንወስነው አንችልም። ምክንያቱም መስቀል ትልቁ መጽሐፋዊ በመሆኑ ከመጀመሪያው ጀምሮ ክርስቶስ ከተሰቀለበት በኋላ የምናገኝበት ትልቁ በረከት ራሳችንን የምንጠብቅበት ራሳችንን ከሰይጣን ጠላት የምንድንበት ነው። እንደው መስቀል ከተነሳ ነቢየ እግዚአብሔር ዳዊት በመዝሙር 59 ቁጥር 4 ላይ ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስቱ እምገጸ ቅስት ወይድኃኑ ፍቁራኔከ ይላል። የሚወዱህ የሚያከብሩህ አንተን ሕግህን ጠብቀው ለሚኖሩ ምልክትን ሰጣቸው። ወሀብኮሙ ትምህርተ ምልክት ሰጣቸው። ለምን? ከሰይጣን ጠላት ከሰይጣን የሚድኑበትን ምልክት ሰጣቸው ብሎ አስቀድሞ ከ500 ዘመን በፊት ክርስቶስ ከመሰቀሉ በፊት የተናገረው ትንቢት ነው። ከዚህ ተነስተን ነው ረድኤቱ በረከቱ የምናገኝበት ብዙ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ የተናገረው ነገር አለ። በረከት የምናገኝበት መሆኑ ገላትያ 6:14 ላይ እንዲህ ይላል፣ እኔስ በዚህ ዓለም ሀብት ንብረት ወርቅ አልመካም፣ በጌታችንም በኢየሱስ ክርስቶስ መከራ መስቀል እመካለሁ እንጂ በእኔ ዘንድ ምውት ነው። ዓለም በእኔ ዘንድ ምውት ነው። እንግዲህ በክርስቶስ መስቀል እመካለሁ ሲል ብር ወርቅ ትልቁ ረድኤቱ ከብር ከወርቅ የሚበልጥ ረድኤት ያለው መስቀል በረከቱ ረድኤቱ ለሰይጣን ጠላታችን ማራቂያ አማትበን የምናርቅበት ስለሆነ ይሄ ትልቁ በረከት ያለው ይሄ ነው። በበረከትነቱንማ ብናነሳ ብዙ ነው። ክርስቶስ እኛን ያስታረቀበት ትልቁ ሰውና መላእክት ተራርቀው የነበሩበት፣ ሰማይና ምድር ተራርቀው የነበሩበት፣ እግዚአብሔርና ሰው ተራርቀው የነበረበት ሰውን አንድ የሚያደርግበት ይህ መስቀል ነውና መስቀል የፍቅር ምልክት ነው። ፍቅር ራስን ለሰው ልጆች ሁሉ የገለጸበት ስለሆነ ረድኤቱ ያ ነው። ሰዎች አብዛኛውን ጊዜ መስቀል ስጦታም ይሰጣሉ። እወድሃለሁ፣ መከራ ቢበዛብኝም ካንተ ጋር ነኝ፣ መከራው ብፈተን በአንተ ምክንያት እታገሳለሁ ብሎ ነው። እንግዲህ በመስቀል ላይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ 7 ቃላትን ተናግሯል። ከዛ ውስጥ እንኳ አንዱ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው በመስቀል ላይ ሆኖ ነው። በረከቱ ነው። እንግዲህ ይቅርታ የተደረገበት፣ የጥል ግድግዳ የጠፋበት፣ ጨለማ የተወገደበት በረከቱ እና በመስቀሉ ብዙ ረድኤትና በረከት እናገኝበታለን እና ብዙዎቹ ነገስታቶቹ የምንመጣበታለን። በፊት ነገስታቶቹ ያሸነፉበት ነው። ምልክት ያደረጉበት አርገው ድል ያደረጉበት። ዛሬ እኛ መስቀል አንገታችን ላይ ልብሳችን ላይ ስናደርግ ዝም ብለን አይደለም እና ወደፊት ነገስታቱን ስናነሳ እንመጣበታለን። በረከቱ የሚያሰጠው ይሄ ብቻ አይደለም፣ ብዙ ነው። ሰይጣን አጋንንትን የምናረቅበት ስለሆነ መልካም። ስለ መስቀል አመጣጥ እንዲሁም ስለ ታሪኩ ይሄን ያልካልን እስቲ ስለ መስቀል በዓል ጋር እንግባና አባታችን የመስቀል በዓል አከባበሩ መቼ ነው የተጀመረው? እንግዲህ መስቀል አከባበሩ ክብረ በዓሉ የተጀመረው በ327 ዓመተ ምህረት ነው የተጀመረው። ይህ ክብረ በዓል የተጀመረበት ትልቁ ታሪክ አለው። መቼም መስቀል ስናነሳ ብዙ ነገር እንጎትታለን እናነሳለን። መስቀል ካነሳን ከመጀመሪያው ጀምሮ ክርስቶስ ከተሰቀለበት በኋላ ብዙ ታምራት የተደረገበት ስለሆነ ንግስት እሌኒን እናነሳለን። እሌኒና ቆስጠንጢኖስን እዚህም ደግሞ ስንመጣ ዳዊትና ዘርዓ ያዕቆብን እናነሳለን። በእነዚህ በሁለቱ ነገስታቶችም ነገስታት ናቸው፣ መሳፍንት ናቸው። በዘመናቸው በነበሩበት ሰዓት ላይ የመስቀሉን ታሪክ ከዚህ እናነሳለን እና የመስቀል ታሪክ ትልቁ ድርሻ ያለው በታሪክ ላይ የተመሰረተ ነው። መስቀል ስናነሳ ንጉስ
ሕርቃልን እናነሳለን። የሮም ንጉሥ የነበረው ሕርቃል እሱም አለበት እና ብዙ ታሪክ ስለሚጎትት እንደው ከታሪኩ ካነሳን መቼም ነገር ከስሩ ውሃ ከምንጩ እንዲሉ እንደው እስቲ መስቀልን ስናነሳ ማንን ነው የምናስታውሰው? እሌኒ እናስታውሳለን። እሌኒ ማለት ንግስት እሌኒ ምን ነበረች? አኗኗሯ እንዴት ነበረ? መስቀልን ለምን እሷ ልትፈልግ ቻለች? ረድኤቱ በረከቱን ፈልጋ የሄደችበት ምክንያት ምንድን ነው? ትልቁ ታማኝነትን ያስገኘ ነው። መስቀል ስር የተገኘ ዮሐንስ እነኋት እናትህ እነሆ ልጅሽ ተብሎ አድራ የተሰጠበት በመስቀሉ ስር ስለሆነ የእሌኒና የእመቤታችን አኳኋን ትልቅ ምስጢር ያለው ነው። እመቤታችን ለዮሐንስ ያስጠብቅ በመስቀሉ ስር የተገኘው ዮሐንስ ስለነበረ በመስቀል በረከት የምናገኝበት ብዙ ማለት ይቻላል እና እሌኒ ድሮ ቀድሞ ማለት ነው ቆስጠንጢኖስን ከመውለዷ ቁንስጣን አግብታ ቆስጠንጢኖስ ከመውለዷ በፊት አስቀድሞ የነጋዴ ባለቤት ነበረች እሌኒ ተርቢኖስ ይባላል እና ሁለቱ አብረው ሲኖሩ በፍቅር ሲኖሩ ባሏ ነጋዴ ነበርና ካለበት ቦታ ተነስቶ ወደ ራቅ ብሎ ሄዶ ለ4 ወር ለዓመት ለ2 ዓመት ዘግይተው የሚመጡበት የንግድ ቦታ ሄደው ይነግዱ ያተርፉ ነበረ። እንግዲህ ከ2 ዓመት በኋላ ሲመለሱ ተርቢኖስ ከጓደኞች ጋር ነግዶ አትርፎ ሲመጣ መንገድ ላይ ይወዳደራሉ። ውድድር ቃል ይገባባሉ፣ እንግዲህ ይወራረዳሉ ይባላል መሰለኝ እንግዲህ በዘመኑ ቋንቋ መወራረድ እና እኛ ይህን ያህል ጊዜ ቆይተናል፣ 2 ዓመት ሆኖናል። ባለቤቶቻችን እንደው ሌላ አፍቅረው ወደው ሳናገኝ ከዚህ ከሞገደ ባህሩ ድነን ሚስቶቻችን ሌላ አፍቅረው ወደው እንደው ብናገኛቸው ምን ያህል ደስተኞች ነን ብለው ይነጋገራሉ። ተርቢኖስ ይነሳና አይ እንግዲህ እንዳላችሁ አዎ ከሞገዱም ድነናል፣ ሚስቶቻችንም ደግሞ ምንም እንደማይሆኑ አውቃለሁ፣ በራሴ ባለቤቴ አምንባታለሁ ብሎ ይናገራል እዛ እና ተርቢኖስ ይህን ሲናገር እውነት በሚስት ሴቶች መቼ ይታመናሉ? የስህተት ምልክቶች አይደሉም? ምን እነሱ ሔዋን እኮ አዳም እንዲሳሳት ያደረገችው ሔዋን ናት እና ሚስቶቻችን ስለ ስህተት አይበቁንም ብለህ ነው ብለው ይሉታል። እኔ በሚስት ያምናለሁ አለ። ያንተ ሚስት ከሔዋን አይደለ? ዘሯ ከሔዋን አይደለም? እኔ አምንበታለሁ፣ ፍቅር ነውና እና እኔ ከዛ አንዱ ከጓደኞቹ አንዱ ተነስቶ ተርቢኖስን እጄ ለምጃት ወድጃት በመጣ ምን ታረጋለህ አለው። ይህን 2 ዓመት ጥሪቱን ሰብስቤ ያገኘሁትን ሁሉ እሰጥሃለሁ፣ የኔ ሚስት በእንደዚህ አይነት አምናታለሁ፣ አልጠራጥራትም ብሎ ነገረው። እሺ ብሎ ተወራርደው ተነስቶ ሄደ ወደ እሌኒ ዘንድ። ከዛ ሄዶ አስጠራ። ደንገጡራን ብቅ በይ አላት። መጣች። የተርቢኖስ ሚስት ፈለጊያት ነበረ። እሷ ወደ ውጭ ወጥታ ማታቅ እንኳንስ ሰው ሊያት ፀሐይ ማየት ማታቅም አሉት እና እንግዲያው ሳይ ጥሪልኝ ቢላትም እምቢ አለች። ሄዳ ስጠራት ሂጂ ከዛ አለቻት። ተቆጣቻት። ድጋሚ ሄዳ አስቆጣኸኝ አለችው። ይህንን ገንዘብ ስጫት አለት። ሄዳ ገንዘብ እንችልቆልሻል እኔ ገንዘብ ነው ብላ በዛ በያዘችውም በሆነው ነገር መታቻት ይላል። ደሟን እያዘራች ሄዳ ለሰውየው ነገረችው። አስመታኝ ለምን እንደዛ አደርጋለሁ? በቃ ይህንን ሁሉ ብር ላንቺ ሰጥሻለሁ፣ ሁለቱም የተዋወቁበትን ነገር አምጭልኝ አላት። እንግዲያው እሺ ብላ ገንዘቡን ከተቀበለች በኋላ ነጋዴያን ገብተዋል፣ ልብስ ረግጠዋል፣ ልብስሽን አጥሪ አዋጅ ሰምቻለሁና ሰውነትሽን ታጠቢ ትላታለች። እሌኒን ሰውነቷ ልትታጠብ እንደገባች አንገቷ ላይ ያለውን ወርቅ በስጦታ መልክ ሰጣትን፣ ሁለቱም የተዋወቁበትን ቁጭ እንዳደረገችው ደብቃ ወስዳ ሰጥተዋለች። ያን ይዞ ሄዶ ለተርቢኖስ ይኸው አግኝቻት ወድጃት መጥቼ አብሬ ከሷ ጋር አድሬ መጣሁ ይኸውና ምልክቱ ብሎ ሰጠው። ያንን 2 ዓመት ያተረፈውን ወርቅ ብር ሰጥቶት ተነስቶ ወደዛ ሄዶ ነገረው። ያለው ሁሉ ከሰጠ በኋላ እጁን ባዶ እጁን ወደ እሌኒ ገባ። ያን የሚተዋወቁበትን ሀብል ይዞ መጥቶ ደህና መጣህ አለችው። ከፍቶታል።
ምን ነው ከፋህ? ምን ሆንክ? ምን አጋጠመህ? ምን አይከፋኝ፣ አንቺ ብዙ ዘመድ አለሽ፣ ብዙ ወዳጅ አለሽ። እኔ 2 ዓመት ሁሉ የደከምኩበትን ባዶ እጄን ስመጣ እና ይጥፋ፣ ምን ችግር አለ? እናንተ ሰላም እንሆን፣ እግዚአብሔር አለ ይጠብቀናል። ደግሞ ተበድረንም ተቀርመንም ቢሆን ሄደህ ትነግድና ታመጣለህ፣ አይዞ አትጨነቅ አለችው። አዎ አንቺ ብዙ ወዳጅ አለሽ፣ ብዙ ይወድሻል፣ ብዙ ያፈቅርሻል እና ገንዘብ ታገኛ፣ እኔ ግን አበድሬ ሰጥቼ በኖርኩበት አልበደርም ብሎ አላት። እንግዲህ ታዲያ ምን እናድርግ? ሀገር ጥዬ እሄዳለሁ አላት። እንግዲህ ባልና ሚስት አንድ ናቸው እና አንተ ተሰደህ እኔስ እንዴት እቀራለሁ ብላ አብሬ ነው የምሄደው አለችው። እሺ ከሄድሽ ብሎ ሳጥን አሰርቶ አብረው ጉዞ ሄዱ። ባህር ላይ ሲደርሱ እንግዲህ መርከብ ላይ ተሳፍረው ሳሉ እዛ ላይ በይ አድርገሽም ከሆነ እግዚአብሔር ይክፈልሽ፣ አላድረሽም ከሆነ ስራሽ አውጣሽ ብሎ ሳጥን ውስጥ ቆልፎ ባህር ውስጥ ጣላት። ባህር ውስጥ ጥላት ሳጥኑ ይዞ ቁንስጣ በሚያስተዳድርበት ብራንጢያ በሚባለው ሀገር ወሰድና ጣላት። እነዚህ ነጋዴያኖች ወርቁን ቀምቷቸው ይሆናል፣ እስቲ ሂዱ ያዙ ብሎ ባህር ዳር ሲናፈስ ቁንስጣ አግኝቶ ሲከፍተው አይኗ ቁልጭ ቁልጭ ስትል አገኛት። አንቺ የክርስቲያኖች ወገን ማርያም የምትባይ ሆነሽ አላት። እንግዲህ እሌንን አይ እኔስ አይደለሁም፣ አንድ ጎስቋላ ኃጢአተኛ የአንድ ነጋዴ ሚስት ነኝ እንጂ እኔ ሰማይና ምድር የማይችሉትን የወለደችውን በእመቤቴ ስም እምመሰልና ልተካክላት የማልችል ሴት ኃጢአተኛ ነኝ አለችው። እንግዲያውስ ብሎ ወስዶ እንግዲህ በእነሱ ስርዓትና ደንብ ለ6 ወር አብልቶ አልብሶ አጌጦ ሽቶ እየቀባ አቆይቶ ተገናኛት። ቆስጠንጢኖስ ተወለደ። ቆስጠንጢኖስ ሲወለድ አሳደገችው። በክርስትና በመጽሐፍም እያስተማረች ክርስቲያን በመሆኗ አሳደገችው ይለናል። እንግዲህ ታሪኩ ይህን ለምን አመጣው ትሉኝ ከሆነ እንግዲህ የእሌኒ ፍቅር በመስቀሉ ላይ ረድኤቱ ያደረገላትን እውነተኝነት፣ መስቀል ማለት እውነት ማለት ነው። ትልቁ መስቀል ማለት እውነት ማለት ነው። መስቀል ማለት እውነት የተፈጸመባት ትልቁ ክርስቶስ የፍጻሜውን የገለጸበት ፍቅሩን የገለጸበት መስቀል ላይ ስለሆነ ያ ነው እና እሌኒ በዚህን ሰዓት ቆስጠንጢኖስን አስተምራ አሳደገችው። ለአቅመ ሔዋን ሲደርስ ወደ አጎቱ ልካ እንዲማር አድርጋ በአጎቱ ዘንድ ተቀምጦ የፈረስ ግልቢያ፣ ጦር ውርወራ ተማረ። እዛ አካባቢ ባለበት ሰዓት ላይ እዛው እንግዲህ ይሄ ሰውማ ከሰለጠነ ተብሎ ተመልሶ ወደ አገሩ ተመልሶ አባቱ ባረፈበት ሰዓት ላይ እሱ ተሹሞ ነግሶ ሲኖር በሮም የነገሰው ዲዮቅልጥያኖስ እና መክሲሚያኖስ ቀጥሎ በሮም ላይ ሲነግሱ ሁለቱ መክሲሚያኖስ እና ቆስጠንጢኖስ ጦርነት ገጥመው ያሸነፈበት እሌኒ ይህንን ትጠብቀው ነበርና መጀመሪያ ላይ ከዚህ በኋላ ክርስቲያን ሆኖ መጨረሻ ላይ ሮም ዲዮቅልጥያኖስ ብዙ ነገሮችን ከጨረሰ በኋላ ክርስቲያኖችን አዋጅ አውጆ ይትራዋ አብያተ ጣዖታት ወይታጸዋ አብያተ ክርስቲያናት ብሎ አዋጅ በነገረ ሰዓት ላይ ሰይፍ መዘው ሰማዕታት እነ ጊዮርጊስ እነ አርሴማ ብዙ ሰማዕታት የተሰየፉበት ዘመን በዛን ሰዓት ነው። ምክንያቱም አባ ጋጊዮስ የሚባል መለኩሴ በዛ ምክንያት ታሪኩ ወደፊት ስለሆነ ሌላ ይተረክበታል። በዚህ ምክንያት ብዙ ሰማዕታት ተሰይፎበታል። መስቀል እንግዲህ እዚህ ነው ስቃይ ያለው እና መስቀል ስናነሳ ብዙ ይጎትታልና ነው እና የምትሰሙ ምናልባት ታሪኩ ስለሚበዛ የመስቀል ታሪኩ እሌኒ ያመጣ ነው። እዚህ ላይ ነው በተርቢኖስ በባሏ ፍቅር እውነተኛ በመሆኗ ባህር ውስጥ ብትሰጥምም እግዚአብሔር አደናት። ቆስጠንጢኖስ እንዲወለድ ያደረገ እግዚአብሔር ብዙ ክርስቲያኖች እንዲተርፉ አብያተ ክርስቲያናት እንዲሰሩ እንዲከፈቱ ተዘግተው የነበሩ አብያተ ክርስቲያናት እንዲከፈት ያደረገ ቆስጠንጢኖስን ያስገኘ እግዚአብሔር የፍቅር ጉዳይ ነው፣ የእውነተኝነት ጉዳይ ነው እና በዚህ ምክንያት ቆስጠንጢኖስ ነግሶ መክሲሚያኖስን ድል አድርጎ ሮማን በአጠቃላይ ሲያስተዳድር በዛን ሰዓት የመስቀሉ ክብር ሊገለጽ የቻለው በእሌኒ አማካይነት ነው። እሌኒ ለልጇ ነገረችው፣ ልጄ ቆስጠንጢኖስ ሆይ
ለእግዚአብሔር ቃል ገብቻለሁ። የክርስቶስን መስቀል የተሰቀለበትን መስቀል ኢየሩሳሌም ሄጄ መካናቱን ሁሉ ልሳለም እፈልጋለሁና ቃል ግባልኝ አለችው። እሺ እንደወደደች ብዙ ሰራዊት አስከትላ እንድትሄድና ብር ወርቅ ሰጥቷት ሄዳ ኢየሩሳሌም እንድታስፈልገው መስቀሉን ፈቀደላት። በዛን ሰዓት ድል ያደረገበትም አንዱ በመስቀሉ ምክንያት ነው። በዝንቱ ትምህርት ትመወሙ ለጸርከ ብሎ የተነገረው በጸፍጸፈ ሰማይ ላይ ይህን አሳየው። በእናቱ በእሌኒ ጸሎት ምክንያት መክሲማኖስን ድል ያደረገበት በዛ ነው። የዛን ሰዓት መስቀል ምልክት ሲያሳየው በፈረሱ፣ በጠመንጃው፣ በዝናሩ፣ በልብስ ሁሉ ላይ መስቀል ምልክት አድርጎ መክሲማኖስን ድል አድርጎ መጣ። እንግዲህ አንዱ በረከቴ ነው ድል የምናደርግበት መስቀል። ወሀብኮሙ ትምህርተ ለእለ ይፈርሁከ ዳዊት የተናገረው በዝንቱ ትምህርት ትመውኦሙ ለጸርከ ተብሎ ለቆስጠንጢኖስ ሲነገረው መስቀል ምልክት ነው። ዛሬም እኛ መስቀል የምናማትበው በልብሳችን የምንይዘው በእጃችን በግንባራችን የምንነቀሰው ሰይጣን መናፍስተ ርኩሳንን የምናባርርበት ስለሆነ ለዛ ነው። እና በዚህ ምክንያት መስቀል እንዲገኝ የተቻለው ይሄንን ኢየሩሳሌም መቼ ወረደች? መስከረም 16 ቀን ደረሰች። ኢየሩሳሌም መስከረም 16 ቀን ሄዳ ስትፈልግ እንግዲህ በኢየሩሳሌም አይሁዶች በመቀኝነት አያርፉምና የክርስቶስን መስቀል ለ300 ዘመን ያህል እንዲቀበር ቆሻሻ ሁሉ አርቀው ቀብረውት ነበር። ከዛ ደግሞ የከተማው ሕዝብ ቆሻሻ እንዲደፋበት 3 ተራራ ያክል ተከምሮበት ነበር። 3 ተራራዎች ነበሩ በዛ መካከል ላይ እና አንድ አረጋዊ ፈልጋ በዛ በእድሜ ባለጸጋ የሆነውን ፈልጋ ጠየቀች። እንደው የክርስቶስ መስቀል የት ነው ያለው? ምን ትላላችሁ? አይ አናውቅም አሉ። እና በዛ ጊዜ ያው ጨው የበዛበት አብልታ ምግብ ውሃ ሲጠማው አላጠጣም ስትል በዛ ምክንያት ሽማግሌው ነግሯታል። ይሄ በመስቀል ላይ ይዘው ይተረክላቸዋል። ሽማግሌው አረጋዊ ኪሪያኮስ ይህን ነገር እንግዲህ ከነዚህ 3ቱ ተራሮች አንዱ ነው ይባላል አለና ነገራት። በዛን ሰዓት በእምነት ዕጣን እንጨት ረብርባ ደምራ ያ ተቃጥሎ በዛ ፍህም ዕጣን አድርጋ ሰገደ ጢስ በጎልጎታ ይላል ያሬድ ዲቁ የተናገረው። ጢሱ መጥቶ ወደ ሰማይ ወጥቶ በጎልጎታ መስቀሉ ባለበት ላይ አመለከታት። በዛን ሰዓት መስከረም 16 ቀን አስጀምራ አስቆፍራ መጋቢት 10 ቀን መስቀሉ 3ቱም መስቀል ወጥቶ የክርስቶስ መስቀል ብርሃን ያበራ ተገኝቷል። የዛማንና የጸጋማይ 2ቱም መስቀሎች ወጥተዋል። ግን የክርስቶስ መስቀል ሞት አስነስቷል። ዓለም በብርሃን ተሞልታለች። መቃብራት ተከፍተዋል። እሱ ሲወጣ ይሄ ሁሉ ብዙ ተአምራት ድውይ ፈውሷል፣ ለምጽ አመጽቷል። ብዙ ተአምራት ተደርጎ የክርስቶስ መስቀል አስወጥታ ቤተክርስቲያን በጎልጎታ ላይ አሳነጻ በ16 ተቆፍሮ መጋቢት 10 የተገኘበት መጋቢት 10 ነው መስቀል በዓሉ። እና ታሪካችን እንዳነሳ ጥያቄው ምንድነው? መስቀል የተጀመረው መቼ ነው? ክብረ በዓሉ 16 ተጀመረ ቁፋሮ፣ መጋቢት 10 ተገኘ። መጋቢት 10 ነበረ ክብረ በዓሉ በተገኘበት። ግን መጋቢት 10 አብይ ጾም ስላለበት የጾም ወራት ስለሆነ ወደ መስከረም ተመልሶ በ16 ደመራው ታስቦ በ17 እንዲከበር ተደርጓል። 16 ትልቅ በዓል የሚደረግበት አንዱም ህንጸታ ይባላል። ህንጸታ እሌኒ ከዛ በኋላ በአመቱ ወርዳ በጎለጎታ በክርስቶስ መስቀል ቦታ ላይ ቤተክርስቲያን ዛሬም ያለው በእመቤታችን መቃብር ጌቴሴማኒ ላይ በርገቱ ላይ በሁሉም በቤተልሔም በተወለደበት ላይ አብያተ ክርስቲያናት አሳንጻ የተመረቀበት በ16 ህንጸታ ይባላል። ይሄ እንግዲህ በዚህ ላይ ያሬድ ምን ይላል? አነጽዋ ለቤተ ክርስቲያን ወሳረዋ በመንፈስ ቅዱስ ይላል። በሀበልዋ ተሳለምዋ እንተ ተሐንጸት በስሙ ወተቀደሰት በደሙ ወተአትፈት በዕፀ መስቀሉ ይላል በዝማሬው። ይህን ሲናገር ቅዱስ ያሬድ
በሀበልዋ ተሳለመዋ ቤተ ክርስቲያን እንግዲህ ትልቁ በምን በመስቀል ታትማለች፣ በደሙ ቀድሷታልና በስሙ በሱ ስም ታንጸት በስሙ በክርስቶስ ስም ታንጻለች። ቤተ ክርስቲያን አካሏ ክርስቶስ ስለሆነ የክርስቶስ አካል ናትና ቤተክርስቲያን የቤተክርስቲያን ራስ ክርስቶስ ነው። የክርስቶስ አካሉ ናት ቤተክርስቲያን እና በዚህ ነው በስሙ ታንጸት ያለው ለዚህ ነው። እና በደሙ ተቀድሳለች፣ በመስቀሉ ታትማለች። መስቀል ትልቁ ነገር እና በዚህ ምክንያት መስከረም 16 የሚከበርበት ትልቁ እሌኒ ደምራ አስደምራ ዕጣን አጢሳ መስቀሉን ምልክት ያየችበት ወሀብኮሙ ትምህርተ ለእለ ይፈርሁከ ይህንን ያጠይቃል። በእንደዚህ ምክንያት መስከረም 16 ቀን ደመራ፣ በ17 የሚከበረው በማግስቱ መስቀል የተገኘበት ስለሆነ በዛ መታሰቢያው መጋቢት 10 ስለነበረ ወደዚህ የመጣበት አንድም የዓመቱ መጀመሪያ ወራቱ መስከረም ስለሆነ መስከረም ማለት ከረመ ማለት ነው። ከረመ ማለት ክረምቱን አሳልፎ ከረመ ማለት ነው። ከረመ መስከረም የመጣው ከዚህ ነው። መስከረም የመጣበት ስሙ አንዱ ከረመ ካለው ግስት ነው እና በዚህ ምክንያት በመስከረም የዓመቱ መጀመሪያ በዓል እንዲሆን መስቀልም የፍቅር መጀመሪያ የሆነው ዓለም የዳነበት መስቀል ስለሆነ ዓለም በዚህ ዕለት እንድናከብረው ሆኗል። እንግዲህ በዛ አያይዘን መስቀል በ16 የምናከብርበት አንዱ ምክንያታችን የእሌኒን ያነሳንበት ታሪክ በእሌኒ ምክንያት ስለሆነ ደመራ የምንደምረው እሌኒ ስላሳየችን ነው። ደመራ ማለት የብዙዎቹ ፍቅር የሚገለጽበት ስለሆነ እሌኒም ፍቅሯን የገለጸችበት በዛ ስለሆነ ደመራ በ16 ተጀምሯል። በዓሉ የተጀመረው መስከረም 16 ቀን ነው። እሺ መልካም አባታችን ስለ ሰጡን ማብራሪያ እጅግ አድርገን እናመሰግናለን። በመሃል ላይ በሰጡን ማብራሪያ መሃል ላይ ያው እሌኒ ዕጣኑን እንደጨመረች ነግረውናልና ሴቶች ዕጣን መጨመር ይችላሉ ወይ? በተጨማሪም ደግሞ ክህነት የሌለው ሰው ዕጣኑን መጨመር ይችላል ወይ? እርግጥ ነው ክህነት ከሌለን ለመስዋዕት ዕጣን ትልቁ ለመስዋዕት የሚቀርብ ነው። እሌኒ ጨመረች ብንል እንኳ የእሌኒ ዕጣኑን ወደ ፍሙ የጨመረችበት ትልቁ ለምልክት እንዲሆናት ነው። እሷ አሁን ስራ እየሰራች ያለችው አምልኮተ እግዚአብሔርን አይደለም። እየሰራች ያለችው አሁን መስቀሉን የማግኘትና ምልክት ነው እየፈለገች ያለችው። አንድ ሰው ለምልክት ሲፈልግ እናቶቻችን እኮ ብዙ ያደርጋሉ፣ ያማትባሉ እኮ። ይሄ ለእምነት መስዋዕት ሲቀርብ ነው። ለመስዋዕት ሲቀርብ ክህነት የሌለው ሰው ዕጣን ማቅረብ አይችልም። ለአንዳንድ ነገሮች ከሆነ ግን ማድረግ ይችላሉ። እናቶቻችን አሁን በስመ አብ ብለው አማትበው በኋቃ ይገባሉ፣ ሁሉ ነገር ያደርጋሉ። ይሄ እኮ ክህነት አላቸውና የሌላቸው ማለት አይደለም። ስመ እግዚአብሔር መጥራት ተገቢ ነውና የእሌኒ ትልቁ እዚጋ ስራው እየሰራች ያለችው መስቀሉን እየፈለገች ነው። በመስቀሉን ፍለጋ ጊዜ ብዙዎቹ ተደብቀዋል። ለምን? በፍርሃት ተውጠው። እንደውም በዘመኑ የነበረ አባ መቃርስ የሚባሉ መለኩሴ ነበሩ። እንደውም ከእሳቸው ጋር አብረው ኤጲስቆጶስ ናቸው፣ አብረው ከእሷ ጋር ነበሩ። በወቅቱ ብዙ ምክርም መክረዋታል። ግን ይሄንን ነገር ስታደርግ በስልጣኗ ባላት ኃላፊነት የጨመረችበት ትልቁ ነገር ለምልክት እንዲሆናትና በሷ ያን ስታደርግ ምልክቱን አይታ እንድታደርግ ነው። ሰዎች እኛ የምናደርጋቸው ለምልክት የምናደርጋቸው ነገሮች አሉ። መስቀል እንተክላለን እንዴ? ሰው መጽሐፍ ያነባል እኮ ያ ነው እንጂ ይሄ መስዋዕት አይደለም። እንድናውቅ የምንፈልገው ለመስዋዕት የሚቀርብና ለአንዳንድ ምልክት ለምናደርጋቸው ነገሮች ሁሉ ሴት ወንድ ካህን አይልም። ግን መስዋዕት ላይ ከሆነ ግን ግድ ነው። ክህነት የሌለው ሰው ለመስዋዕት አያቀርብም። አሁን ስለ አድኅኖ ካለ አጥናለሁ ብሎ ሲቀርብ ሰው ክህነት የሌለው ሰው ማጠን አይችልም። ስለ አድኅኖ ያ አሁን መስዋዕት እያቀረበ ነው። በስለ አድኅኖ ምክንያት ዕጣኑን ያሳረገ ነው ወደ እግዚአብሔር። ይሄ ጊዜ ይከለከላል። አሁን እሷ ግን ፍለጋ ነው የያዘችው፣ ለምልክት ነው። ዕጣኑን ያደርጋሉ እኮ ሰዎች እኮ ዕጣን ያደርጋሉ።
በዚህ ጊዜ ነው እና አሁን ዛሬ ተለምዷል። በዚህ ልምድ ብዙ እየተሳሳትን ያለ ነው። ግን ከዚህ ስህተታችን ብንታረም ጥሩ ነው። ስዕል አድህኖ አድርገን እኛም ጽናው ቤታችን አድርገን ስዕል አድህኖ የሚቀመጥበት አለ ቦታ። በቤተ ክርስቲያንም ዙሪያም አንዳንድ ነገሮች አሉ። እንደው ስለ ውስጥ እንዳልገባ ነው። ቤተ ክርስቲያን ራሷ ቤተ ህንፃው የሚከብረው በስዕል አድህኖ ነው። ውስጡ ዙሪያውን ስዕል አድህኖ ይቀመጥበታል። ከክርስቶስ ጀምሮ የእመቤታችን የቅዱሳን የሰማዕታት ስዕል አድህኖ ይደረግበታል። አሁን በዘልማድ ሆኖ ውጭ ሁሉ ለሙዳየ ምጽዋት እየተደረገ ስዕል ይሄ ቤተክርስቲያን ቀኖና አይቀበለውም እና በእንደዚህ አይነት ቤተክርስቲያን ነው እንጂ ስዕል አድህኖ ውስጥ ነው የሚቀመጠው። ዛሬ በጃንጥላውም ላይ የሚደረጋል። ከዚህ ከነሳን አሁን መስዋዕት የሚቀርብበትን ነገሮች ሁሉ ክህነት ብቻ ነው የሚጠየቀው። ለመስዋዕት ለምልክት ከሆነ ማንም ሰው ያደርጋል። ይሄ ነው ለኔ ያደረገችው ጋር ለመስዋዕት አይደለም፣ ለምልክት ነው እሱ ያደረገችው። መልካም አባታችን፣ እስቲ ቅድም ስንነጋገር ያው የመስቀል በዓል መቼ ተጀመረ በሚለው መስከረም 16 ቁፋሮ ስለተጀመረ ቤተክርስቲያን መስከረም 16 ታከብራለች ብለናል። 16 ተመረዋል። ነገር ግን በአንዳንድ የሀገራችን ክፍሎች ላይ በአንዳንድ ቦታዎች ላይ በ14 የሚከበርበት አለ፣ በ15 የሚከበርበት አለ፣ ብሎም በ21 የሚከበርበት አለ እና ይሄ እንዴት ነው ከቤተ ክርስቲያን አስተምህሮ አንጻር? ምንድነው ይሄ? ዋናው ትልቁ ነገር እምነት የሚጠይቀው አንዱም መስከረም 16 እሌኒ አስጀመረችበት ቁፋሮውን መስከረም 10 ነው። ትልቁ የመስቀል በዓል የሚታሰበው መጋቢት 10 ነው። በአንዳንድ አካባቢ በ14 በ15 በ16 በ17 እስከ ቀጥሎም ያከብራሉ በ21 ድረስ የሚባለው ይሄ ከዐቢይ ጾም ላይ ወደዚህ የመጣ በዓል ስለሆነ ዋናው ትልቁ ነገር ስለ መስቀሉ ማዕዳኝ መሆኑ ድህነት የተፈጸመበት ስለሆነ ለእኛ ምልክት ስለሆነ ጠላት አጋንንትን የምናባርርበት በመሆኑ በ16ም በ14ም በ15ም ቢያከብሩት ረድኤቱ የመስቀሉ አይቀርባቸውም። ይሄ ምንም አይደለም። ዋናው ትልቁ ነገር ከዛ ከመጋቢት 10 የመጣ ስለሆነ ነው። እሌኒም በ16 ያስጀመረችው እሷ ቁፋሮውን መስቀሉን ለማግኘት የጣረችበት ስለሆነ አባቶቻችንም ሌሎችም እኮ በባህላቸው ወይም ደግሞ በአካባቢያቸው በ14 ቢያከብሩት የመስቀሉን ፍቅር ለመግለጽ እስከሆነ ድረስ ይሄ ምንም የሚያጣላ አይደለም፣ ወይም ደግሞ እምነታችንን የሚያፋልስ አይደለም፣ ቀኑን የሚያፋልስ አይደለም። ለምን መጋቢት 10 ይከበራል፣ ወደዚህ የመጣው ለዛ ነው። እና ዋናው ትልቁ ነገር አከባበሩ ላይ ስርዓቱ እንዳይበላሽ እንጂ ዕለታቶቹ ምንም የሚያፋልስ ችግር አያመጣም። መልካም አባታችን፣ ያው እንግዲህ አሁን ችግር የለውም የሚለውን ነገር ካለው ዘንዳ በዚህ ጊዜ ቤተክርስቲያናችን ላይ እጅግ በጣም ብዙ ችግሮች አሉ። ችግሮች አንዱ ችግር ምንድነው? በዚህ ያው ራሷን ንግስተ ነገስት ነኝ ብላ በመጠራ በአንዲት ሴት አለች እህተ ማርያም የምትባል ከቅርብ ጊዜ ወዲህ እያደረገቻቸው ያላቻቸው የቤተክርስቲያንን ትውፊቶቿን ዶግማዋንም ጭምር የሚፋለስ ነገር እያደረገች ያለችው ነገር አለና ችግር የለም የምንለው ነገር ከሆነ የሷን እሳውን ባለፈው አክብር አለች እና ይሄንንም ልክ ነው ወደሚለው አንድምታ አይወስድብንም። እንግዲህ ያ የሰዎች አመለካከት ነው። እንደዛ ከተነሳ ሰዎች እንግዲያውማ በእንደዚህ አይነት ከሆነ በመስቀሉማ እኮ ብዙ ታምራት ያደርጋሉ እኮ ሌሎቹም እና ጳውሎስ እነ ጴጥሮስ በነበሩበት ሰዓት ላይ በእንደዚህ አይነት ምልክት ያደርጉ ነበር። እነ ስምዖን መሰሪም አሉ ሐዋርያቶች በነበሩበት ሰዓት ላይ ታምራት ሲደረግ ሙሴም ራሱ አንዱ ሙሴ የመስቀሉ ሙሴ በመስቀል አምሳል በበረሃ 40 ዘመን ሲሄዱ እባብ እየነደፋቸው ባለበት ሰዓት ላይ መስቀል ምልክት አድርጎ ሰቅሎ ነበር። አርዌ ብርቱን በዘንዶ አስመስሎ እንደ መስቀል እንግዲህ ሙሴ የሰራው ምልክት ነው። አሁን እኛ አመለካከታችን ነው ውስጣችን ነው። የነሱ አመለካከት ቀኖና ቤተክርስቲያንን ለማጣስ እነሱ ለራሳቸውን ለማሳወቅ ከተደረገ ይህ ስህተት ነው። ሰዎች እኮ ከፍቅር ጋር ነው። አሁን ለምሳሌ በ14 በ16 የተከበረው አካባቢውን እኮ ነው። መስከረም ወር ነው። በመስከረም ወር ውስጥ ማክበር ነው። እሷ ሌላ ቦታ ወር ውስጥ ሄዳ ብታከብር ለምሳሌ ህዳርና ጥቅምት ላይ ከሆነ እኔ የራሴን ስርዓት ፈጽማለሁ ካለ ይሄ ስህተት ነው።
ግን መስከረም 14 ለምሳሌ አሁን መስቀል ይባላል። በእኛ አሁን ከ17 ጀምሮ እስከ 25 መስቀል ይትበሃል ይላል በያሬድ በዝማሬው። አሁን ይሄ በ17 ጀምሮ ከ16 ህንጸታ ነው። 16 ህንጸታ የተባለበት ትልቁ እሌኒ ቤተክርስቲያን በ16 ቁፋሮን አስጀመረች። መጋቢት 10 ከተገኘ በኋላ ተመልሳ ወርዳ በ16 ቤተክርስቲያን ሁሉ አንጻለች። መስቀሉ ከተገኘበት ሁሉም ላይ በዛ ህንጸታ ተብሏል። ከዛ በ17 የተከበረበት አንዱ ይሄ ነው። መስቀሉ የሚከበረው በ16 በ14 ቢያደርጉ የአንድ ቀን ወደ ኋላ መጥተው ነው። ለምን በ15 እና በ14 ቢያከብሩ ይሟላል። ቀኑ ራሱ እዛው ስለሆነ ይሄ ዶማ ያፋልሳል ወይ ቀኑን ያስጥሳል አይባልም። ግን ሌላ ወር ውስጥ ሄዶ በራሴ አመለካከት ይሄ ነው ብሎ የሚያከብር ከሆነ ይሄ ስህተት ነው። ቀኑን ቤተክርስቲያን አይደለም። አሁን እኮ ስህተቶች እየመጡ ያሉት እኮ ይሄ ነው እኮ የራሳቸውን ፍልስፍና አድርገው አይደለም። ለምንድን ነው እዛኛ አሁን በመስከረም ወር ውስጥ መስከረም 10 አንዱ ነው። መስከረም 10 አሁን ተቀጸል ጽጌ ይባላል። መስከረም 10 ለምን የመጀመሪያ ኢትዮጵያ ምድር ላይ መስቀሉ የገባበት ነው። አጼ ዳዊት በ380 ዓመት በ1380 ዓመተ ምህረት ላይ መስቀሉ ከእስክንድሪያ ሲመጣ ከኢየሩሳሌም በእስክንድሪያ በግብፅ ሆኖ ስናር እስከሚደርስ ድረስ በ1380 ዓመተ ምህረት ላይ መስከረም 10 ቀን ነው ኢትዮጵያ የገባው ማለት ሲናር የደረሰው አጼ ዳዊት ተስመጡ። በዚህ ተቀጸል ጽጌ የንጉሱ መስቀል ተብሎ ይከበራል። ለምን ስርዓት ይዘው ነው። ከ10 ጀምሮ ልናከብረው እንችላለን። አባቶቻችን በነበረው በትውፊት ነው። አሁን በተለያዩ ቦታዎች ወደዛ ምናልባት ከመጣን በአፄ ዘርዓ ያዕቆብ ዘመነ መንግስት የነበረው ስርዓት አመለካከት ብዙዎቹን የሰሩት ድንጋጌ አለ። እሳቸው የጻፏቸው መጽሐፍቶች አሉ። ፍትሐ ነገሥትን ስንመለከት እሳቸው መዋዕለ ነገሥቱ ስንመለከተው ስርዓት ሰርተዋል። እዛ ላይ ለምን እንደሚያከብሩት በምን ምክንያት እንደሆነ አካባቢው እንጂ ዛሬ በአሁን ይሄ እንደ ውሃ ዝም ብሎ በራሳቸው ፍላጎት የሚያደርጉት ነገር ይስተት ነው። እሷን እኛ አናቃትም። በየትኛው መጽሐፍ ምን ነው የትኛው ነው ፍትህ መንፈሳዊ ነው ፍትህ ስጋዊ ነው ይዛ ነው የተነሳችበት? ይሄ ያነጋግራል እንጂ አሁን በ14 አከበሩ ከመስከረም 10 ጀምረን እኛ ተቀጸል ጽጌ ብለን እናከብራለን። ንጉሱ መስቀሉ የመጣበትን ብለን ከዛ በ16 እናከብራለን። ከ17 ጀምሮ እስከ 25 ደግሞ መስቀል ብለን እናከብራለን። ይሄ ነው እና ዝም ብሎ እነሱ በራሳቸው አመለካከት የሚሄዱ ከሆነ ስህተት ነው። ይሄ አላስፈላጊ ነው። በነዚህ ነው የምንመልሰው። ግን አፄ ዘርዓ ያዕቆብ ዘመነ መንግስት እንዲከበር መስቀል በየልብሳቸው በየአንገታቸው እንደውም አልፎ ተርፎ ቤተክርስቲያን በርቀት ላይ ይህን ሳናገርም አልፎ በርቀት ቤተክርስቲያን ባለበት መንገድ ላይ አውራ ጎዳና ላይ የመስቀል ምልክት ይደረጋል። ምንጊዜም ቢሆን እዛ ሲሄድ ቤተክርስቲያን ለምን በዘመናቸው ጣዖት እንደዛሬው እንደዚች ሴትዮ አይነት መናፍቃን በዝተው ቆሌ ጨሌ ይሄ ዘራንጋቹ አቴት እያሉ በዛን በአፄ ዘርዓ ያዕቆብ ዘመነ መንግስት ብዙ ፈላስፋ ነን እያሉ በራሳቸው አመለካከት የሚሄዱ በዝተው ነበርና እንደውም አፄ ዘርዓ ያዕቆብ በዚህ አስተዳደራቸውና አመለካከታቸው ጠንከር ያለ ነበር። ብዙ ያስራሉ፣ ይቀጣሉ፣ ይገርፋሉ። ለምን አምልኮተ እግዚአብሔር የሚያፋልስ ነገር እንዳይሰራ ብለው ጥንቃቄ እንዳደረጉ ይሄ ነው። ዛሬ ግን ልቅ ስለሆነ ነው መብት ነው እያሉ ዲሞክራሲ እያሉ ነው እንጂ ይሄ ስህተት ነው። ቀኑና ቤተክርስቲያን ትሳለች። ማንኛው ሊቃውንት ነው የመራት? የትኛው መጽሐፍ ላይ አንብባ ነው? ከየት ተነስታ ነው? ይሄ ያነጋግራል። ዝም ብሎ በእንደዚህ አይነት ነገር ከሆነ ስህተት ነው። መልካም አባታችን፣ ያው በዚህ ጉዳይ ላይ ምናልባት በሌላ ጊዜ ተመልሰን ሰፊ ርዕሰ ጉዳይም ስለሆነ በሌላ ጊዜ በሰፊው እንወያይበታለን። ምክንያቱም እጅግ በጣም ብዙ ከቤተ ክርስቲያን ስርዓትና ቀኑና ዶግማም አልፎ እየተሰሩ ያሉ ስራዎች ስላሉ በዚህ ጉዳይ ላይ በሰፊው ስለምንነጋገርበት በሌላ ጊዜ በሰፊው እንመጣለን። አድማጮቻችን እንድትጠብቁን ነው። ወደ ርዕሳችን ስንመለስ የመስቀል በዓልን ያው እንግዲህ ከዚህ ቀደም ላይ አከባበሩና የአሁኑ አከባበሩ በጣም እየተለያየ ነው እየመጣን ያለ ነውና ከዚህ ቀደም ነገስታት አባቶቻችን ዘመን ላይ ሲከበር የነበረውና አሁን ላይ እየተከበረ ያለው ሁኔታ እንዴት ነው? እንዴት ያዩታል? እስቲ እርስዎ። ጥሩ ጥያቄ ነው። ጥያቄው በዘመኑ በነገስታቱ ስናነሳ እንደው በዘመነ እሌኒና ቆስጠንጢኖስ በልጇና በእናትና በልጅ
በአባትና በልጅ በዳዊትና በዘርዓ ያዕቆብ መካከል ያለው የመስቀልን ክብር ስንመለከት ብዙ ነገሮችን ያሳየናል። ዝም ብሎ አይደለም የመስቀል ክብሩ አከባበሩ ከምን ተነሳ ስንል እና አምደ ጽዮንም ብዙ ነገስታቶች እነ እስክንድርም ከይኩኖ አምላክ ጀምሮ የነገሱት እንግዲህ አጼ ዳዊት ጋር ሲደርስ መስቀሉ እንዲመጣ የተደረገበትም ትልቁ በረከትን የሚያሰጥ ሀገሬ በረሃብ ቸነፈር ሁሉ ነገር ጦርነቱን በስቷል። በብዙዎቹ እንደ ዛሬው ብናነሳ ደስ ይለኛል። ዛሬም ኢትዮጵያ ሀገራችን በአራቱም ማዕዘናት ፈተናዋ በስቷል። የመስቀል ሀገር ናት። መስቀሉ ወደ ኢትዮጵያ ከመጣ ጀምሮ በረከት ረድኤት እናገኝበታለን ብሎ አባቶቻችን ሲያመጡ አምነው ነው። ለምን ጠላታችን እናሸንፍበታለን። ነቢየ እግዚአብሔር ዳዊት እንዳለው ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ ወይድኃኑ ነው እና እንዲድኑ ያመልጡ ዘንድ ይድኑ ዘንድ ምልክትን ሰጣቸው አንተ ለሚፈሩህ ለሚያከብሩህ። ዛሬም መስቀል እኛ መስቀል የያዝን ሁሉ እኛ እናሸንፋለን ብለን እንላለን። ከጠላት ሰይጣን ከሚገዳደረን ሰይጣን እናሸንፋለን። በምን አማትበን መስቀልን ይዘን አባቶቻችን ከዛ አንጻር ተነስተው ነው፣ ዝም ብለው አይደለም። እና ይህንን ስናነሳ የድሮ አከባበር ለምንድን ነው ነገስታቱ የሚያከብሩት? ከቆንስታንቲኖስ እንነሳ። መክሲሚያኖስ ተነሳበት፣ ጦርነት ገጠመ። በጸፍጸፈ ሰማይ ላይ በዝንቱ ትምህርት ትመውዖሙ ለጸርከ ብሎ መስቀል ምልክት አሳየው። በዘመኑ መክሲሚያኖስም ሲነሳ ክርስቲያኖችን ያሳድድ ነበረ። አብያተ ክርስቲያናት ሲቃጠሉ ነበረ። ሰማዕታት በዝቶ ነበረ። እግዚአብሔር ዝም አይልምና ምልክት ሰጠ። በዚህ ታሸንፋለህ አለው። ቆስጠንጢኖስን አስነሳ። በቆስጠንጢኖስ ላይ አድሮ እግዚአብሔር መስቀልን ይዞ እንዲያሸንፍ አድረ። በዚህ ምክንያት ጠላቶቻችንን በሰውኛው በአካል መጥተው እኛን የሚገዳደሩንም እናሸንፍበታለን። እነሱ ላይ የሚያድረው ሰይጣን ስለሆነ ሰውን የሚጠላ ሰይጣን የሰውን ሰላምና ፍቅር፣ አንድነት፣ ትብብር፣ ልማትን የማይወድ ሰይጣን ስለሆነ ሰይጣን ደግሞ በተለያዩ ሰዎች እሱን በሚወዱት በሚያፈቅሩት ሰዎች ላይ አድሮ ሰላም ይነሳና ልማት እንዳይነማ ያደርጋልና ፍቅር እንዳይኖር ያደርጋልና ይሄ ሁሉ የሚያደርገው ሰይጣን ስለሆነ ሰይጣን ደግሞ ማድሪያ ይፈልጋል። እነዛን ሰዎች ድል ማድረጊያ መስቀልን ይዞ ነው፣ በእነሱ አድሮ ነው። እነሱም ወደው አይደለም፣ ግን ሰይጣን ማድሪያ ከሚሆኑ ራሳቸው የሚመረምሩ ጥሩ ነው። ሰላም፣ ፍቅር፣ አንድነት፣ ልማት መስቀሉ ላይ ይቅርታ ተጠይቁበታል። አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና። በቃ ይሄን ትልቁ ነገር ሁሉም ይቅርታ የምንተዳረግበት ስለሆነ መስቀልን ይዘን ይቅርታን፣ ሰላምን፣ ልማትን ልማት ነው። መስቀል ላይ ልማት አለ። ለምን? ሁሉም አንድ ሆኗልና። አንድነት ደመራ ስንደምር ምልክት ነው። እሱ መደመር፣ አንድ መሆን። ይሄ እኮ ዛሬ የምንነጋገርበት ቋንቋ አይደለም። ደመራ ተደመረ፣ እንግዲህ ይትደመሩ ይላል። እንግዲህ ደግሞ እዛ ላይ ይትደመሩ ምስለ አላውያን፣ ከእነሱ ጋር አትቀላቀሉ አትምሰሏቸው ይላል። ግን ክርስቲያን የሆነ ሁሉ አንድ መሆን የምንመለከትበት ያ ነው። ደመራ የምንደምረው አንዱም አንድ መሆን፣ በዛ ምክንያት ነው ፍሙ ዕጣኑን ሊያጨሱ የቻለው። ዛሬም ልማት ነው። ያ ልማት ነው። መስቀሉ የተቀበረበት ጠፍቶ የነበረውን ያስወጣበት ጢሱ በዛ በደመራው ጢስ ነው። መስቀሉ ተገኘ፣ ሰላም፣ ብርሃን ሆነ። ያ ነው እኮ ትልቁ ነገር። ዛሬም አንድ ሆነን ተደምረን አንድ ከሆነን አገራችንን ልማት እናለማለን፣ እናበራታለን። ዛሬ ግን መለያየቱ የመጣው በሰይጣን የዚህን ልማት የማይወድ ሰይጣን በእነሱ እያደረ ስለሆነ ነው። ነገስታቶቹ ይህንን አስበው ነው በዘመናቸው መስቀልን በሰላም በፍቅር እናከብራለን ብለው አከባበሩ ልዩ የሚሆነው የነበረው በዚህ ምክንያት ነው። ዛሬ ግን መለያየቱ ስላለ፣ ልማት ስላልተፈለገ፣ ፍቅር ስላልተፈለገ መለያየቱ ስለበዛ ነው። እኔ እበልጣለሁ፣ የኔ ከኔ ዘር ይበልጣል፣ እኔ ከዚህ እውቀቱ የኔ ይበልጣል። ማንም ሰው ቢሆን የዚህ መስቀል ጥበብ ረቂቅ ነውና በዚህ መስቀል ላይ ማንም ፈላስፋው አልዳነበትም። የዳነበት የዋሃን ናቸው። ተዘከረኒ ዝሆ በውስጠ መንግሥትከ
ብሎ ያለው የዋሆ በቀኝ በኩል የተሰቀለው ድኗል። አንተ ተቀድሞ ለአዳም በውስተ ገነት የተባለው ለዛ ነው። በየዋህነት ነው፣ በፍልስፍና አይደለም። እና በዚህ ምክንያት ነው። እና ምንቸም ሽፍታው ለምን ሲሆነብን የነበረው እንድዳነ እሱ ጥበቡ ነው። የእግዚአብሔር ጥበብ ረቂቅ ነው። የዋህነት እንፈልግናል። ዛሬም ቢሆን በመስቀሉ ዛሬም ብንመለስ ጥሩ ነው። እና ሰዎችን የምናሳድድ የምንገል የምንለያይ ጥበበኞች ነን ያለ ብንመለስ እንደ የዘማን እንሆናለን። እግዚአብሔር ይቅርልናል። ልማት እናለማለን። እግዚአብሔር ጋር እንገናኛለን። ብንመለስ ጥሩ ነው። ካልተመለሰን ግን መግባትም አለም እንደዛኛው በግራ በኩል እንደተሰቀለው እንሆናለን። የመስቀሉ ለዚህ ነው። እና ነገስታቶቹ በዘመናቸው ብዙ አላውያን ተነስተውባቸው ነበረ። ለምሳሌ ዘርዓ ያዕቆብ ዘመን አንድ ሰው ተነስቶባቸው ነበረ። በደዋሮ በኩል መጥቶባቸው ነበረ። ከውጭ ሰዎች ጋር እየተነጋገረ መጣ። መስቀሉን ይዘው ሄደው ነው ድል ያደረጉት። ኢትዮጵያን አንድ አድርገዋል ደዋሮን። ከዛ ደዋሮ አካባቢ ያሉትን ነፃ ወጥተው መጥተው አፈፍተ ጋር ነበረ ቤተ መንግስታቸውና እዛ መጥተው እንዲኖሩ ሆነዋል። ይህ ሁሉም በመስቀሉ ነው። ዛሬ መስቀልን ካከበረ በፍቅር ከያዝ ነው ድል እናደርግበታለን። ይሄንን እንድናስበው ነው። እና ነገስታቶቹ በዚህ ምክንያት ነው ሲያከብሩት የነበሩት። እነ ዳዊትም አይደለም ዳዊት ትልቁ ይሄን ነገር ስናነሳ ታሪክም አለን። እና ግብፃውያኖችም በዛን ሰዓት ክርስቲያኖችን ያስጨንቁ ነበረ። ከኢየሩሳሌም ተላከባቸው መልእክት ለአፄ ዳዊት። ክርስቲያኖቹ ታስጨንቋቸው ንጉሥ ዳዊት ወይ እባክህን እርዳን አሏቸው። ነው እሺ ብለው ሰራዊታቸውን ይዘው አሁን አባይ የተገደበበት ቦታ ላይ ታሪካዊ ቦታ ነው። ቦታ ታሪካዊ ቦታ አሁን ግድቡ ተገደበ የሚባለው ጥንት የነበረ ከአፄ ዳዊት ጀምሮ የነበረ ነው። እና ከየትም ይመጣል ምንም ብሎ ይሄ የእግዚአብሔር በረከት ረድኤት ያለበት ያረፈበት ስለሆነ ነው እንጂ ባይሆንም ማኖሩ አይጸናም ነበር። ብዙ ታጋዮቹ ብዙ ተቃራኒ ነበርና ግን እስከዛ ድረስ ጸንቶ የተገኘው አፄ ዳዊት አባይን ያቆሙበት ቦታ ነው። ይሄ ግልጽ አድርጌ የምናገረው አሁን ግድቡ የተሰራበት አፄ ዳዊት አባይን ያቆሙበት ቦታ ነው። አቆሙት፣ መለሱት። ግብፃውያኖች ሁሉ በዚህ ነበር ምናሉት እባክህን ንጉሥ ሆይ እኛ ሁሉ ነገር እናደርጋለን ያልከን እንታዘዛለን አሉና ወርቅ በግመል 300 ግመል ወርቅና ብር ጭነው እጅ መንሻ የእናንተ ወርቃችሁን ለራሳችሁ፣ እኔ የምፈልገው ክርስቲያኖቹን ልቀቁ፣ ሰላም ይኑራችሁ፣ በሰላም ኑሩ፣ ሰው ላይ ኃይል አታድርጉ፣ እውቀት አለን ኃይል አለን እኛ ጦር አለን መሳሪያ አለን ብላችሁ አትመኩ፣ እኛ ግን በእግዚአብሔር ኃይል ነው የምንመካው። አባይንም አናቆምም። ስንት ብር ወጥቶበት ነው የተገደበው ይሄ ግድብ? ስንት ሰራዊት ስንት ሊቃውንት ነው ያለበት። ተመራማሪዎቹ ዛሬ ፈሶበት ያለው በሰራዊት በዙሩ ተጠብቆ ነው። ዳዊት ግን የተወሰኑ ሰዎች ይዞ ነው አባይን ያቆመው። ይሄ በእግዚአብሔር ኃይል ነው፣ በመስቀሉ ኃይል ነው፣ ሌላ ነገር አለም። እና በዚህ ምክንያት መስቀል በሉ እንግዳው ያህል ካለ እሺ ያልከን እናዛለን። ከኢየሩሳሌም መስቀሉ ይዘው እንዲመጡ መንገዱ በዛ ስለሆነ በእስክንድርያ ዞረው ስለሚመጡ ማንም ሰው መንገደኛ መስቀሉን ይዘው ሲመጡ እንዳትነኩብኝ ይዘው ይምጡ ተባለ። ከኢየሩሳሌም ቀኝ እጁ ያረፈበትን ግማደ መስቀል ይዘው ሲመጡ ሲናር ድረስ በሰላም እንዲጓዙ አድርገዋቸዋል። ይሄ ሁሉ የነገው ምንድነው? በአባይ ጉዳይ ነው፣ በመስቀሉ ነው። ሰላም ይኑር ነው ትልቁ። ለሰላም እጃችንን እንዘርጋ ነው። ነገስታቱ ሲያከብሩት የነበረው የሰላም ምልክት ስለሆነ፣ የፍቅር የልማት ምልክት ስለሆነ መስቀል። ዛሬ ግን አንዳንዶች ያላወቁ ሰነፎች ናቸው። እንደዚህ ሐዋርያው ቅዱስ ጳውሎስ እንዳለው ሰነፎች ያለውን ነገር ስናነግስ ለሞኞች ለሰነፎች ሞኝነት ነው መስቀሉ ክብር፣ ለእኛ ግን መዳኛችን ነው፣ ሰላማችን ነው፣ ልማታችን ነው ያለው ነው። እና ልማት ነው መስቀል ማለት እና ከዛ አንጻር ነው ነገስታቱ ሲያከብሩትንበት ይሄ ነው። ዛሬ ግን ያው እንደምናየው ነው። መስቀል ሲነሳ ሁሉም ቦታውን ይወስዳሉ፣ ይቀማሉ፣ ያንገላታሉ። እግዚአብሔር ግን ጊዜ አለው ለምናምን ለኛ ምልክታችን እስከሆነ ድረስ በመስቀል ኃይል ልማታችንም ሰላማችንም ፍቅራችንም ይመለሳል። እኛ ሰውን አንገድልም፣ ሰውንም አናሰቃይም። በመስቀሉ ኃይል የመስቀሉ ባለቤት ልቦና ይሰጣቸዋል። የመስቀሉ ባለቤት ኃይል የሆነን ለኛ ለደካሞቹ ለአገልጋዮቹ ኃይል ሆኖን ለጉልበተኞቹ እናውቃለን ላሉት ደግሞ እግዚአብሔር ኃይሉን
በእነሱ ላይ ሲጥለው ምን እንደሚሆኑ እግዚአብሔር ያውቀዋል። እኛ በመስቀሉ ኃይል እንድናለን ሀሳባችን ነው። እና ዛሬም ነገስታቱ ይሄ ነው። እንደው በረከታቸው ይደርብኝና ብፁዕ ወቅዱስ አቡነ ጳውሎስ ተቀጸል ጽጌን መስከረም 10 እንዲከበር ያደረጉት በዚህ ጉዳይ ነው። አጼ ዳዊት መስቀሉን የመጣበትን ዕለት እሳቸው አስነስተውት እስከዛሬ ይከበራል። እና የቀረውን ሁሉ ዛሬ ግን እንዲቀር ነው የምናደርገው እኛ። ለምን? ስንፍናውም ስለያዘን ስላላመንበት እኮ ነው። ካመንበት ከልባችን ከሆነ ለመስቀሉ ፍቅር ካለን ምንም የሚያስፈራልን ምን ያስፈራኛል? ሕማምኑ ጻዕርኑ ጋዕርኑ አለ። መኑ ይከላእኒ ፍቅሮ ለክርስቶስ ሐዋርያው ጳውሎስ ያለው ማን ነው? ፍቅሩ በመስቀል ላይ የገለጸልን ፍቅር ከሱ ፍቅር ውጪ ማን ነው የሚለየኝ? መከራ ስቃይ ነው ወይ አለ። ስለዚህ ነው እና እዚህ ላይ ያለው በከንቱ እንዳልሆናል። እዚህ ላይ ምን አለ? አንደኛ ቆሮንቶስ 1:17 ላይ እንዲህ ይላል፣ ወንጌልን ልሰብክ እንጂ የክርስቶስን መስቀል ወንጌልን ልሰብክ እንጂ የክርስቶስን መስቀል ከንቱ እንዳይሆን ያለ መከራ ያለ ድካም የሚገኝ ነው ብዬ አልሰብክም አለ። ወንጌልም ስሰብክም መከራ ያለበት ስቃይ ያለበት ነው ስሰብክ ስናገር አለ። ያለ መከራ ያለ ድካም አይገኝም። እኛ ዛሬ ድካም አንፈልግም፣ መከራን አንፈልግም፣ እንርቃለን። እንዴ ያለ መከራ አይገኝም እኮ፣ ያለ ስቃይ አይገኝም፣ ያለ ድካም ያለ ውጣ ውረድ አይገኝም እኮ። አንድ ነገር ስናገኝ መከራ ማለት አለበት፣ መከራ ማየት አለብን፣ ስቃይ ውስጥ መግባት አለብን። አባቶቻችን በመከራ እኮ ነው ያመጡት። ክርስቶስ መስቀልን ሲሰጠን እኮ ተሰቅሎበት እኮ ነው፣ ደሙን አፍሶበት እኮ ነው፣ ዝም ብሎ አይደለም። ስለዚህ እኛም ደግሞ ያለ ድካም ያለ ውጣ ውረድ የሚገኝ ነገር የለም። ሐዋርያ ጳውሎስ ለቆሮንቶስ ሰዎች ጽፈላቸው የክርስቶስን ወንጌል ሰብክ ያለ መከራና ያለ ውጣ ውረድ አይደለም፣ መስቀሉን ሳስብ ያለዛ አይደለም እያለን የነገረን። ስለዚህ እኛም መስቀሉን ስንናገር ስንሰብክ በመከራ በስቃይ በውጣ ውረድ ነው እንጂ ተመቻችተን አይደለም። መልካም አባታችን መስቀልን በዓሉን ያው ከዚህ ቀደም በነገስታት አባቶቻችን በደማቅ እንደሚከበር አንስተውልናል። በግሸን ላይ በ21 የሚከበርበት ምክንያቱ ምንድነው? አንደኛው ሲቀጥል ደግሞ በግሸን ላይ ያለው ግማደ መስቀሉ ነው። ነገር ግን ብዙ ጊዜ በአንዳንድ አባቶች ደግሞ መስቀሉ ሙሉ ነው የሚሉም አሉና ከዚህ ላይ ያለውንም የቤተ ክርስቲያን አስተምሮ የእርሶንም ምልከታ ቢያስቀምጡልን ብለን ነው። ጥሩ ጥያቄ ነው። ምናልባት ዛሬ ግሸን ደብረ ከርቤ መስከረም 21 ቀን የሚከበርበት አንድም መስቀል ከ17 እስከ 25 መስቀል በዓል ነው። መስተብቁም አለው። አጼ ዘርዓ ያዕቆብ ነው። አሁን ቅድም አለፍ ብዬ ከተናገርኩት ልመለስና አጼ ዳዊት በ1380 ዓመተ ምህረት ሲናር ላይ ካመጡ በኋላ እሳቸው አረፉ። በ1395 ዓመተ ምህረት ሲያርፉ ልጃቸው አጼ ዘርዓ ያዕቆብ በ1425-26 ዓመተ ምህረት ነገሰ። ከነገሰ በኋላ መስቀሉ ሲናር የሚባል ቦታ ላይ ሱዳን ውስጥ ነው። እዛ ተቀምጦ ለ40 ዘመን ያህል ተቀምጧል። እዛ በአደራ መልክ አጼ ዘርዓ ያዕቆብ አባቱ ያመጣው መስቀል ራእይ አየ። ዘርዓ ያዕቆብ ብዙ በዘመኑ አጼ ዘርዓ ያዕቆብ አባቱን ዙፋን ከተቀበለ በኋላ በዘመኑ ብዙ ነገሮች ተነሱ። ጣዖት አምልኮት በዛ። ትልቁ ጣዖት አምልኮት ሲበዛ ይሄ ቆሌ በቃ ዛሬ ይሄ ዝም ብሎ ጭፈራ አሁን በየቤተክርስቲያናችንም እየገባ ያለው እንደው በጣም እኔ ልጆቼ እንደው የምትሰሙ ሁሉ የእግዚአብሔር ቤተሰቦች ይቅርታ መቼም እኔ ልጆቼ ስል እንደው በአባትነት በእኔ እድሜ በታች ያላችሁን ነው። ከኔ በላይ ያላችሁትን አባቶችም እላለሁ እናቶችም እላለሁ እና ግን ዛሬም በእንደዚህ አይነት ሁኔታ ላይ እንገኛለን።
ሳልናገረው የማላልፈው በቤተ ክርስቲያናችን ድሮ በአፄ ዘርዓ ያዕቆብ ዘመነ መንግስት ጊዜ እንደዚሁ ጣዖት እያመለኩ ምስል እያቆሙ ድንጋይ እየቀረጹ ዛፍን ድንጋዩን በባህርም ያመልኩ ነበረ። ይሄ ሲመለክ ግን ምን ንጉሱ ሰላም ህዝቡ ሰላም አጣ። የእንደዚህ አይነት ክፍፍል ሲመጣ ሰላም አጣ። ሁሉም ህግ አወጣ። እዛን ጊዜ ማንኛውም ሰው በእንደዚህ አይነት ይሄ ዛር፣ ቃልቻ፣ ዛፍ፣ ድንጋይ፣ ባህር እያለ የሚያመልክ ሁሉ እንዲያቆም በአንድ በክርስቶስ መስቀል ብቻ አምልኮቱን እየገለጸ ሰላምና ልማት፣ ፍቅር፣ አንድነት እንዲኖረን ብሎ አዋጅ አወጀ። ይህ ነው ትልቁ። በዛን ሰዓት ማንኛውም ሰው በመስቀል እንዲያምን መስቀልን እንዲይዝ በልብሱ ላይም በግንባሩም በእጁም ላይ በማንኛውም ቦታ ላይ እንዲይዝ መስቀልን አዋጅ ነገረ፣ ህግ አወጣ። መላ ኢትዮጵያ ሁሉ በአንድ እንዲሆን ይሄ ነው ትልቁ ስራ። በዛን ሰዓት ነው እንግዲህ ይሄ ሁሉ ሲነሳበት እንግዲህ 34 ዓመት የገዛበት ትልቁ ከአባቱ የበለጠ ነው የገዛው እሱ። ይህን ኢትዮጵያንም አንድ ያደረገ አፄ ዘርዓ ያዕቆብ ህግ የሰራ ፍትህ ስጋዊና ፍትህ መንፈሳዊ ዛሬም በህይወታችን ዛሬ ባለንበት ህግ የምንተዳደርበት ህግን የሰራ እሱ ነው። ብዙ መጽሐፍትን የጻፈ ህግጋትን የደነገገ ለስጋዊና ለመንፈሳዊ ህግ ሰርቶ የጨረሰ አፄ ዘርዓ ያዕቆብ። ከአፄ ዘርዓ ያዕቆብ ውጪ ማንም ወደዚህም ብትሉ ወደፊትም ወደ ኋላም ብትሉ ማንም ህግን የደነገገ ለምን? ፈላስፋ ነው፣ የተማረ ነው፣ ነገሮች ሁሉ ያመዛዝናል። ለብዙዎቹ ቦታ የሚሰጠው በመንፈሳዊነት ረቂቅ ነገሮች ይገለጽለታል። እግዚአብሔር የሚረዳው ነበረ። በዚህ ምክንያት አፄ ዘርዓ ያዕቆብ የሚለውን ቀርቶ ቆስጠንጢኖስ ተባለ፣ ስሙ ተቀየረለት። ቆስጠንጢኖስ ለምን? ከእሌኒ ጋር የነበረው የእሌኒ ልጅ ቆስጠንጢኖስ ስምን ወረሰ። ቆስጠንጢኖስም 318ቱ ሊቃውንት ሰብስቦ የቤተ ክርስቲያንን አምድ የሆነውን ጸሎተ ሃይማኖት ሃይማኖተ አበውን እንዲደነግቡ ህግ እንዲሰሩልን ያደረጉ 318 ሊቃውንትን ሰብስቦ ያደረገ ስለሆነ ቆስጠንጢኖስ የእሌኒ ልጅ ለምን? ቤተክርስቲያን ተለያይታ ሁከት ተፈጥሮ አርዮስ ተነስቶ ቤተክርስቲያን ተለያይታ ሊቃውንቱ ሁሉ ብዙ ሀሳብ ውስጥ ገብተው የነበሩትን አንድ ያደረገ ቆስጠንጢኖስ ስለሆነ 318ቱ ሊቃውንት ሰብስቦ። ቆስጠንጢኖስ ደግሞ ዘርዓ ያዕቆብ የተባለበት ይህንን ቤተክርስቲያን አንድ ያደረገ ቤተክርስቲያን ተለያይታ ነበረችው። ብዙዎቹ በጣዖትም የሚያመልኩ ዛሬም ቤተክርስቲያናችን ውስጥ ይገብቷል። ማንም የሚናገር የለም፣ ማንም የተነፍስም የለም። ለምን? ምን እንተዳደር ስለሆነ። ዘርዓ ያዕቆብ ግን በዘመኑ የነበሩትን ሊቃውንት ሰብስቦ በሉ እንዲሁ ስለ መስቀሉ ሲናገር መስጠቁ የደረሰ እኮ ነው እሱ። መስጠቁ ሀመሞተ መለኮት በትስቱ ትስፊት የተፈጣው የተተሳሙ ቦቱ በዝንቱ በመልዕልተ መስቀል እያለ የተናገረው የደረሰው ስለ እመቤታችን እና ስለ መስቀል በመስቀል ላይ ትስፊት በትስፊቱ መለኮት ሞተ፣ ትስፊትስ የተፈልጠ ከእሱ አልተለየም በመስቀሉ ላይ ሲሞት። አያችሁ፣ ይሄ ረቂቅ ሆኖ መለኮቱ በመስቀል ላይ ሆኖ ሲሞት እንደ ሰው መለኮት አለመተው በትስፊቱ ነው የሞተው። ከእመቤታችን ከስጋ ነስቶ የነበረው ከእመቤታችን የነሳው ስጋ ነው መስቀል ላይ የዋለው መለኮት አይደለም። እና የተተሳሃ ቦቱ በሞቱ መለኮት አልተዋሃደም ማለት በሞቱ ውስጥ አልገባም፣ መለኮት አልሞተም። የዘርዓ ያዕቆብ ድርሰት ነው ይሄ። እና እንደዚህ ያደረገን ነው። እና በዘመኑ እንደዚህ ያደረገን ነው። ኢትዮጵያን 34 ዓመት ሰላም አድርጎ ብዙ አብያተ ክርስቲያናትን አንጾ ሊቃውንት ለሊቃውንቶቹ ቦታ ሰጥቶ ከሌሎቹ ማንኛውም የውጭም ሆነ የውስጥ ጠላት ሰላም ያገኘበት አፄ ዘርዓ ያዕቆብ በመስቀሉ ኃይል ነው። ዛሬም ብንሆን እኛ በመስቀሉ ከሆነን በውጭም በውስጥም ያሉት ጠላቶቻችን ሰላም ያገኙ ነበር። መስቀልን አላመንበትም። በመስቀል ቦታ ላይ ክብር የለም። ዛሬ ሁሉ የሚተማመን ሰው ስለሌለ ነው። እና ልጄ ይሄ ስለሆነ ነው ዛሬም መስቀልን የምናመልክበት ሳይሆን ለትርኢት እያደረግነው ስለሆነ ትርኢታ ይሆናል። አባቶቻችን 400 ጊዜ እግዚኦታ አድርሰው ነው እንግዲህ ዕጣኑ የሚያደርግላቸው በገጠሩ ብንሄድ እና ይሄ ነው። ከዛ አንጻር መስቀልን የነገስታቱ ቦታ የሚሰጡበት ስለዚህ ነው።
በግሸን ላይ ለምንድን ነው የሚከበረው? ግሸን ላይ አጼ ዘርዓ ያዕቆብ በዚህ ምክንያት አባቱ አጼ ዳዊት ሲናር ላይ የነበረውን መስቀል ለዘርዓ ያዕቆብ ራእይ ታይቶ ከዚህ በኋላ ሰላም ካደረገ በኋላ አብያተ ክርስቲያናትን ከሰራ ከነጸ በኋላ አባቴ ጣዖታትን ሁሉ የሚያስወግድ መስቀል ስለሆነ አባቴ ያመጣውን ከእስክንድርያ የመጣውን መስቀል ላምጣ ብሎ ከሲናር ወርዶ አምጥቶ አንብር መስቀሌ በደበ መስቀል የሚል ራእይ ካየ በኋላ መስቀሉን ግሸን ደብረ ከርቤ አስቀምጧል። ይሄም መስቀል የመጣው ግማደ መስቀሉ የቀኝ እጁ ነው። የቀኝ እጁ ያረፈበት የእመቤታችን ስዕል አድኅኖ ሉቃስ የጻፋት ክርስቶስ በዘንግ ሲመቱት ራሱን የሚያሳይ ስዕል፣ ዘንጉም ጅራፉም እንደገና ደግሞ ሰበኑ ፊቱን መስቀል ተሸክሞ ሲሄድ ላቡ ወዙ ሲንጠፈጠፍ ያበሰችበት መሀርብም አብሮ መጥቷል እና እነዚህ ሁሉ አሉ በግሸን ላይ። እና ሌላ ውስጥ የት አለ ለሚለው ጥያቄ እንግዲህ መስቀሉ ግማደ መስቀሉ ግሸን ደብረ ከርቤ ላይ ሲቀመጥ መቼ ነው የገባው? መስከረም 21 ቀን ነው። መስቀሉ የተገኘበት በ16 ተደምሮ በ10 መጋቢት 10 ተገኘ። በ17 በኢትዮጵያውያን ወይም መስቀሉ እንዲከበር የተደረገው በ17 ለምን? መጋቢት 10 ጾም ስለሆነ ወደዚህ ወደ መስከረም የመጣበት ምክንያቱ ይሄ ነው። ግሸን የሚከበረው መስቀል መስከረም 21 ቀን አጼ ዘርዓ ያዕቆብ መስቀሉን እዛ ቦታ ላይ ያሳረፉበት ስለሆነ ግሸን ላይ ስለተቀመጠ በእመቤታችን ክብረ በዓል እመቤታችንና መስቀል አንድ ነው። የእመቤታችንና የመስቀሉ ደግሞ ታሪኩ በመስቀሉ ስር ዮሐንስ በተቀመጠበት ጊዜ ተገኝቶ እነኋት እናትህ እነሆ ልጅሽ በመስቀሉ አደራ ተሰጥቷል። እመቤታችን እና መስቀሉ አንድ ሆኗል። ዘርዓ ያዕቆብ የደረሰው መስቀል ነው። እስመ ነሣ ሥጋ እምኔሃ እግዚአብሔር ፈጣሪሃ፣ እግዚአብሔር ፈጣሪዋ ከሷ ሥጋ ፈጣሪዋ ነው። እግዚአብሔር ፈጣሪዋ ነው። ከፈጠረው ሥጋ ከእመቤታችን ሥጋ ነስቶ በመስቀል ላይ ውሏል። 3 ሰዓት ያህል ቆይቷል። ደሙን አንጠፍጥፎበታል። እመቤታችንም ደግሞ ለ9 ወር ከ5 ቀን በእመቤታችን አድሯል። መስቀሉ ላይም እግዚአብሔር ክብር ተገልጿል። ሰማያት ተከፍተዋል። ጨረቃ ከዋክብት ረግፈዋል። ፀሐይ ጨልማለች። መቃብራት ተከፍተዋል። ይሄ ትልቅ ታምራት በመስቀል ላይ ሆኖ በእመቤታችን ላይ ደግሞ ውዳሴ ተሰምቶበታል በማህፀኗ ውስጥ እና በማህፀኗ ታጸንን ነው ርዕሳ መንገለ ከርሳ ድንግል። ለምን? በማህፀኗ ውስጥ ኪሩቤል ዙፋን ተሸክመው ሱራፌል ሲያመሰግኑት ስብሐት ወክብር እያሉ ሲያመሰግኑ እመቤታችን አንገቷን ወደ ማህፀኗ አጎንብሳ ትሰማ ነበረ። በእመቤታችን ማህፀን ምስጋና ሰምቶበታልና 9 ወር ከ5 ቀን ሲቀመጥ፣ በመስቀል ላይ ደግሞ 3 ሰዓት ሲቀመጥበት፣ ደሙን አንጠፍጥፎ ሲቀመጥበት መከራ ስቃይ ተቀብሎ ለሰው ልጆች ሁሉ አዳምን ከነልጁ ነፃ ያወጣበት በመስቀል ላይ ነው። በአጸደ ነፍስ ሆኖ መለኮቱ በስጋውም በነፍስም አድሮ በመስቀል ላይ ሆኖ ስጋው ወደ መቃብር እንዲወርድ፣ በአጸደ ነፍስ ሆኖ መለኮቱ አድሮ ወደ ሲኦል ወርዶ አዳምን ከነልጁ ያወጣበት ስለሆነ እና እመቤታችንም ወደኛ መጥቶ ከኛ ጋር አብሮ የበላው የጠጣው ከኛ ሰው ሆኖ ነውና በላይነ ወሴተነ ምስሌሁ አባ ሕርያቆስ በቅዳሴው ላይ ርኢናሁ ወገሰስናሁ አለ። አየነው፣ ዳሰስነው፣ አብረን በላን ጠጣን። ለምን? ከእመቤታችን ስጋ በመስቀል ላይ ሆኖ ደግሞ በአጸደ ስጋ መስቀል ላይ ብናየው በአጸደ ነፍስ ሆኖ መለኮቱ ግን ሲኦል ወርዶ አዳም ልጅ ያወጣበት በመሆኑ በመስቀል ላይ ሁለቱ እግዚአብሔር ጸጋ ያደረባቸው እግዚአብሔር ያደረበት መስቀሉ። ስለዚህ ሁለቱም መስቀል እመቤታችንም ግማደ መስቀሉም በግሸን የተቀመጠበት አንዱ ይሄ ነው። በ21 የምናከብረው ለዚህ ነው። የአጼ ዘርዓ ያዕቆብ ያስገባበት ምስጢር ይዘው ነው አባቶቻችን። ያለ ምስጢር አይሄዱ። ከምስጢር ውጭ ምን ይነገራል?
እና ዝም ብሎ ዛሬ በዘፈቀደ መሄድ ነገር የለም። መጽሐፍ አባቶቻችን ሊቃውንት አመስጥረው ነው። ጤፊቱ የሚባል መጽሐፍ አለ። እዛ ላይ ማንበብ ይቻላል። የነገስታቱ ለምን እንደሆነ መቼ እንደገባ ግሸን ደብረ ከርቤ ድሮ ደብረ ከዋክብት ይባላል፣ ደብረ ነገስታት ይባላል። በአጼ ካሌብ ጊዜ የነበረ ናግራን እንደው ለዚህ አንድ ነገር ተናግሬ የለፍ በዛ አጋጣሚ የደብረ ከርቤ ግሸን ክብሩ ድሮም ነው እና ነገስታቶች እነ አስፈሪ ውድም የሚባል የካሌብ ዘን እንግዲህ የዩዲት ጉዲት በተነሳችበት ሰዓት ላይ ሸሽተው የመጡ ነገስታቶች ግሸን ላይ ነው ያረፉት። በአጼ ካሌብ ጊዜ አባ ፈቃደ ክርስቶስ የሚባል መለኩሴ 2 ጽላትን ይዞ መጥቶ ደብረ ከርቤ ግሸን ላይ አብያተ ክርስቲያናት 2 አብያተ ክርስቲያናት ሰርቶ ተቀምጧል። ናግራን ዛሬ ድሮ ናግራን ነው የምትባለው፣ ዛሬ የመን የሚባለው ክርስቲያን ነበረ እና በአጼ ካሌብ ዘመን ክርስቲያኖች እዛ የመን ላይ ያሉት አይሁዶች ጨፈጭፏቸው ገሏቸው ነበረ እና ከዛ ከኢየሩሳሌም ተልኮ ለአጼ ካሌብ አባ ጴንጤሌዎን ጋር ሄደው ከተናገረ በኋላ ሂድ ታሸንፋለህ ተብሎ ሄዶ ናግራንን ነፃ ወጥቶ አባ ፈቃደ ክርስቶስ ደግሞ 2ቱን ጽላት ይዞ አብሮ መጥቶ ደብረ ከርቤ ላይ 2 ቤተክርስቲያን እንዲሰራ ሆኖ በዛ ላይ ደብረ ከዋክብት ማነው ደብረ ነገስታት ተብላ ብዙ ነገስታቶች ትምህርት ቤት ነበርና እዛ ላይ ብዙ የሰለጥኑባና አሁንም አንብር መስቀሌ በመስቀል አምሳ ስለነበረች አንብር መስቀሌ በደበ መስቀል ጥንትም ስለተባለች ያ ነው እና በዚህ ምክንያት እዛ ላይ ግሸን ላይ እንዲከበር ተደርጓል። መልካም። በዚያስ ያለው ግማደ መስቀሉ ነው እንደገና ደግሞ በሌሎች ዓለማት ላይስ አለ ብለን እናስባለን? እንግዲህ እኛ ለ4 ተካፍለውታል መስቀሉን። አሃት ቤተክርስቲያን 5 አሉ። በነዛ ተከፋፍለን አንዱ ኢትዮጵያ መጥቶ ይሄ ለ4 ተካፍለውታል። አሁን የሶስቱ አካላት እኛ ጋር ያለው የቀኝ እጁ ነው፣ ግማደ መስቀል ነው የቀኝ እጁና ተራዋታረሱ ሰላሃደኑም መቤታችን ሉቃስ ሰላት ሌሎች ዘንጉ ጅራፉም ማህርቡም ከለሜዳው እሱ አለ። ሌላው 3ቱ ክፍሉ በእስክንድሪያ በሮም በአንጾኪያ እንደቀረ ይነገራል። ግን አሁን አለ ወይ ለሚለው ጥያቄ ምናልባት ዛሬስ አሁን እነዚህ ቦታዎች አምልኮተ እግዚአብሔር በትክክል ይፈጸምባቸዋል ወይ ሌላ ጥያቄ ነው። ሮምን ብናነሳ አሁን አብያተ ክርስቲያናት የነበሩት አብያተ ክርስቲያናት ዛሬ ሙዚየም ሆነዋል። የክርስቶስ መስቀል አለ ወይ? ይኖራል። ግን የእግዚአብሔር ረቂቅ ስራው ረቂቅ ስለሆነ ሊሰወር ይችላል። ግን እኛ አባቶቻችን እንደነገሩ እንዳስተማሩን ለ4 ተከፍሏል፣ አንዱ መጥቷል። ሌላዎቹ 3ቱ አካላቶቹ ግን የት እንዳለ በዙ በአንጾኪያ በእስክንድርያ በሮም እንደቀረ ይነገራል። እነዚህ አሁን ቦታዎች አሉ ወይ? ዛሬ አብያተ ክርስቲያናቶች ውስጥ አሉ ወይ ጥያቄ ነው። አሉ ወይ? ድሮ የነበሩት አብያተ ክርስቲያናት ቅዱሳት መካናት አሉ ወይ ብንል የሉም፣ ተቀይረዋል። ወደ ሙዚየም ወደ ምን ተቀይረዋል። የክርስቶስ መስቀል ክርስቶስ አካሉ ያለበት መስቀል ግን እንጃ ተወስኖ ሊቀመጥ ስለማይችል እግዚአብሔር በረቂቅ ጥበቡ እንግዲህ እሱ ያደረገውን ሊያደርግ ይችላል። በዚህ ላይ ረቂቅ ምስጢር ስለሆነ እንዲህ ነው ብዬ ልናገርም ይከብደኛል። መልካም እግዚአብሔር ይስጥልን አባታችን። ምናልባት አሁን ላይ ስናነሳ ከዚህም ቀደም በክርስቶስ ከተሰቀለ በኋላም አይሁዳውያን መስቀሉን እንደቀበሩት እና እጅግ በጣም ብዙ ነገር እንዳደረሱ እናውቃለን። ከዚያም በኋላ ደግሞ አሁን ላይ በዚህ ዘመን ላይ ደግሞ የተረፈ አይሁዳውያን ማለት እንችላለን መስቀሉን ለማዋረድ ብለው የተለያዩ ነገሮችን ያደርጋሉ። በውጭው ዓለም ላይ መስቀሉን ዘግዝቀው በተለያየ ቦታ ላይ ሊያደርጉበት እየሞከሩ ነው ያሉት መስቀሉን ለማዋረድ ብለው። እንዲሁም ብሎም ደግሞ በዚሁ በሀገራችንም ደግሞ በቅርብ ጊዜ አንድ ፓስተር የተባለ ሰው መስቀሉን ዘግዝቆ በልብሱ ላይ አንድ ፕሮግራም ሰርቷልና መስቀሉን በመዘግዘቃቸው አዋረዱት ብለን ልንል እንችላለን? እግዚአብሔር ያከበረውን ማንም አያዋርደውም። እግዚአብሔር የቀደሰውን ማንም ሊያረክሰው አይችልም። እና ሐዋርያው ቅዱስ ጳውሎስ የተናገረው ነው እኮ ይብሰከ ረጊጽ ለበል እና ሐዋርያው ጳውሎስ እንግዲህ ክርስቲያንን ሲያሳድድ
እኛ ስላልሆንን ነው። እና በዘመኑ ሐዋርያው ጳውሎስ ሳውል ተብሎ እስጢፋኖስ በድንጋይ ሲወገር ልብስ ይዝ ነበረ የወጋሪያኖቹን። እሱም ከዚህ በኋላ እኔም ስልጣን አለኝና እያለ ለሮማው ንጉሥ ደብዳቤ እንዲሰጠውና ክርስቲያኖችን እያሳደደ እያሰረ እንዲያቀርብ አቅርጳ ጋር እንዲያቀርብ ተፈቅዶለት ነበረ። እንግዲህ ደማስቆ በረሃ ላይ ሲሄድ ነው ከእሱ ጋር የነበሩትም ራሱ ሳያዩት በብርሃን አንጸባርቆ ዓይኑ እንዲታወር ሆኖ እንዲወርቅ ያደረገ እግዚአብሔር። ግን ዛሬ ከኛ የሚጠበቅ አለብን። የክርስቶስ ደም ያረፈበት መስቀል አይደለም። ምልክቱ ሊሆን ይችላል። የክርስቶስ መስቀል አያገኘውም፣ ማንም አያገኘውም። አይደለም እንደኔ አይነቱ ኃጢአተኛ ጎስቋላ ቀርቶ ቅዱሳን አባቶቻችንም በድካም ነው የሚያገኙት የክርስቶስ መስቀል። 10 መሳቀላት አሉ ወንጀሎች የሚሰቀሉበት። ጴጥሮስም አለ እኮ ክርስቶስ ጌታዬ ወደ ላይ ተሰቅሏል፣ እኔ ግን ወደ ላይ ለመስቀል ዘቅዝቃችሁ ስቀሉኝ አለው። ጴጥሮስም ተዘቅዝቆ ተሰቅሏል። ለምን? የክርስቶስ መስቀል ቀጥ ብሎ ነው የቆመው። ሌሎቹ ዘቅዝቀው ቢያዙ የእኛ መስቀል አይደለም። በዚህ ልንጠራጠርም ልናስብም ከቶ አይገባንም። ክርስቲያን የሆናችሁ በአጠቃላይ እነሱ መስሏቸው ሊሆን ይችላል። መስቀል 10 መስቀል ነው ያለው። የትኛው ነው መስቀሉ? ኢየሱስ ክርስቶስ የተሰቀለበት አያውቁትም። 3 መስቀል እኮ ነው። 2 ሽፍቶች በግራና ቀኝ ተሰቅለውበታል። የትኛው መስቀል ነው? የክርስቶስ የሽፍታው የዘየማን የጸገማን የትኛው መስቀል ላይ ነው? ይሄ መናፍቅ እንደዛ የሚዘቀዝቀው አላውቅም። እኔ መቼም እንግዲህ ምንፍቅና ነው። ሰው የአንድን ሃይማኖት ለማቆሸሽ ወይም ደግሞ ለመንቀፍ የሚያደርጋቸው ነገሮች ሁሉ ይሄ ምንፍቅና ይባላል። እኔ ሰውን አልተሳደኩም። እኛ ለሃይማኖታችን ምልክት ብለን በነዝነው ላይ በእኛ ላይ ለመሳለቅ ካደረጉ እንደዛው ይሄ ምንፍቅና ነው። የማንንም ሃይማኖት መንቀፍ የለበትም። ሰው ራሱን በራሱ መሄድ ይችላል። የሰዎችን ምልክት አንስቶ ይሄ እንደዚህ ነው ብሎ ካረገ ይህ ስህተት ነው። እግዚአብሔር ገስጸዋል። እኛ ምን መልም ዋጋውን ይሰጠዋል እግዚአብሔር። ክርስቲያን ግን የሆነን እኛ በምንም አይነት ልንሸረሸር አይችልም። በጫማ አረጉት መንገድ ላይ መስቀሉ መንገድ ሁሉ እኮ መስቀል እኮ ነው ልጄ። እንዴ ይሄ ክርስቶስ መስቀል ነው ትለኝ ነው እንዴ? ይሄ አስፋልቱ ላይ አሁን የምታየው እኮ ባዞላው ሁሉ እኮ መስቀል እኮ ነው እንዴ። ሰዎች አሁን እዚህ ጋር የሆነ አድማስ ሲያደርጉ መስቀል እኮ አለበት። መስቀል የሌለበት አንዳችም ነገር አታገኝም። እና የክርስቶስ መስቀል ነው ትላለህ? አይደለም። የክርስቶስ መስቀል ልዩ ነው፣ ደም ፈሶበታልና እሱ ማንም አያገኘውም። ካመንበት ነው። ለምናምን ለኛ ነው፣ ለማያምኑ ግን አያገኙትም። በቃ የፈለጋቸው ማድረግ ይችላሉ። በዚህ ክርስቲያን የሆነ ሁሉ ሊጠራጠርም ሊያስብም አይችልም። እንግዲያውማ ካልክ እንደው አስፋልት ሁሉ የተሰራው መስቀል ሁሉ መስቀል የክርስቶስ ነው እያልክ እዛ በብትም አትሄድም። እንግዲያው ካልክ እና ያንን ሁሉን አይደለም ይኛል ያድርግ። የኛ መስቀላችን ግን ልዩ ነው፣ የክርስቶስ ደም የፈሰሰበት እንጂ ማንኛውም መስቀል አይደለም። 3 እኮ መስቀል እኮ ነው የቆመው እዛ በሁለቱ። እንደገና 10 መስቀል አይነቶች አሉ ወንጀለኛ የሚቀጡበት። ድሮ የነበረበት በዘመኑ በክርስቶስ በነበረበት እንግዲህ ፈርዖን በነበረበት ሰዓትም የሚቀጡበት ሄሮድስ፣ ጲላጦስ እነዚህ ነገስታቶች የሚቀጡበት ወንጀል እኮ መቅጫ አላቸው እኮ። ያ ሁሉ ምልክት እንዴ ዛሬም እኮ ይሰቀላል እኮ። ሰው ሊሰቀል ይችላል እኮ። አሁን መቼም የሚሰቀል ነው እንጂ። መልካም አባታችን፣ የሰው ልጅና መስቀል የሚያገናኘው ምንድን ነው? ምናልባት በዚህ ጊዜ አሁን ላይ አንዳንድ አሁን የቅድሙን ያነሳ ነው ያ ፓስተር መስቀሉን ዘግዝቆታል፣ ግን ምን እንደሆነ ትርጉሙን አላወቀውም ብለን ነው ልንይዝ የምንችለው። እስቲ ወደዚህ ጋር ስንመጣ የሰው ልጅና መስቀል የሚያገናኘው ነገር ምንድን ነው? እንደውም መስቀልና ሰው እንግዲህ መስቀል ከመጀመሪያው ጀምሮ በመስቀል ላይ ሰዎች ከጥንት ጀምሮ በህሊና አእምሮ የፈጠረ እግዚአብሔር እኮ ነው። እንደው ይህንን እኮ ብንመለከተው አእምሮን የፈጠረ እግዚአብሔር ለማንኛውም ለእንስሳውም ይሁን ሁሉ ፍጥረት ምን ይላል? እግዚአብሔር ይታወቅ በፍጥረቱ ይላል። እግዚአብሔር በፍጥረቱ ይታወቃል፣ በፈጠረው ፍጥረት። ለምን? እኛን ሲፈጥር
መስቀል አድርጎ ሲፈጥረን በመስቀል አምሳል እሰቀላለሁ አድናችኋለሁ ነው። መስቀል የሆነውን ሰው በመስቀል ምልክት ተሰቅዬ አድነዋለሁ ሲል ነው። ትልቁ ሰው መስቀል ቅርጽ የሆነው ለዛ ነው። ዛሬ ሰው ይህ ሰውዬ መስቀልን ዘቅዝቆ ሲቀልድበት ራሱን ዘቅዝቆ እንደተቀለደ ይወቅ። አሁን እኛ መስቀል ነው ራሱን ዘቅዝቆ እየቀለደብን መሆኑን ሰዎች ጫማ መስቀል አድርገው ሲሄዱ ራሳቸውን እየረገጡ መሄዳቸውን ይወቁ። ይሄ ነው ክርስቶስ የተሰቀለበት መስቀል። ሁሉም ዛሬ እኮ መስቀል የምንይዘው እኛ በምሳሌው ክህነቱ ስላለን በዚህ ላይ ረድኤተ እግዚአብሔር አድሮበት እናሳልምበታለን እንጂ ይሄ ክርስቶስ ተሰቅሎበታል የተሰቀለበት መስቀል ነው ብዬ አይደለም። በምሳሌው ረድኤት ያድርበታል ነው እና ሁሉም ማንኛው መስቀል በመንገድ ላይ የተቀመጠው ሁሉ መስቀል ክርስቶስ አድሮበታል ማለት አንችልም። ይሄ ለምን 10 አይነት መስቀል ነው ያለው፣ በዚህ ማመን እንችላለን። የሰው ግን መስቀለኛ የሆነው ባሪያው እሱ አፈጣጠሩ ፍጥረቱ በፍጥረቱ ይታወቅ ዘንድ ያደረገው ነው። ለዛም ነው በመስቀል ላይ የተሰቀለው። ከዛ አንጻር ነው እና ሰዎች ግን መስቀልን ሲያደርጉ እንደዚህ ሲያደርጉ በክርስቲያኖች ላይ እንዘባበታለን ብለው ግን በራሱ ላይ እንደተዘባበተ ይወቀው። በዚህ ላይ የምናገረው ይሄ ነው እንጂ የክርስቶስ መስቀል በድያለሁ ወይም ደግሞ ተሳልቄበታለሁ ብሎ ከሆነ በራሱ ነው የተሳለቀው። ምንም የክርስቶስ መስቀል አላገኘውም። መልካም አባታችን እንግዲህ ያው መልካም ቆይታዎች እያደረግን ያለ ነውና በዓላቶቻችንን በየቦታው ላይ ያው በአደባባይ ነው የሚከበሩትና በአደባባይ የሚከበሩትን በዓላቶቻችንን ወዳልተፈለገ ነገር እንዲኬድ የተለያዩ የሚገፉ ነገሮች አሉ። ግን ያ እንዳይሄድ ከኛ ከህዝበ ክርስቲያኑ ምን ይጠበቃል? በአደባባይ የሚከበሩ ክብረ በዓላቶቻችን ሁሉ ዛሬ ሰዎች የራሳቸውን እኩይ ተግባር ለመፈጸም ያስባሉ። ይሄ ከኛ የሚጠበቀው ትልቁ ነገር በጸሎት መትጋት ነው። ትልቁ ጸሎት መትጋት፣ በዓላቶቻችን ሁሉ ከእምነታችን ልዩ የሆነ ነገር አለመፈጸም ነው ከኛ የሚጠበቀው ትልቁ ለምናደርጋቸው ጥምቀትም ስንል መስቀልም ስንል እኛ ሃይማኖታዊውን ስርዓትና ባህል ትውፊት ሳንለቅ መጓዝ አለብን። እንዲህ ካደረግን የፈለገው ቢመጣ እግዚአብሔር ይጠብቀናል። ግን ያልሆነ ነገር የምናደርግ ከሆነ ያው ሁሉም ለምን የአፍንና የፊንሐስ ነገር ይመጣልና ቤተክርስቲያናችንን ዛሬ አሁን ስርዓት ቤተክርስቲያን ስርዓት አምልኮታችንም እየለቀቅን ያለ ነው። ያ ካልሆነ እግዚአብሔር ከኛ ረድኤቱን አይለቅ። ከዛ አንጻር ነው እንዴ እነ ኖህን እኮ ስናስብ እኮ ከማያ ሄደን ነው ይበታል እንዴ እግዚአብሔር ከኛ እንደው የሆነ ነገር ቢመጣ እኮ ያድነንም እንዴ ያድነናል፣ ከሳት ያድነናል እኮ እንዴ። ይሄ ነው እኛ ፍርሃት። ዛሬ ሰዎች እኩይ ምግባራቸውን ይዘው ሲመጡ እግዚአብሔር ሀግ እንዲላቸው የኛ አምልኮታችንን ማጽናት፣ እምነታችንን ማጠንከር፣ በጸሎትና በጾም ራሳችንን መግዛት፣ ከዛ ውስጥ አለመግባት፣ ይሄ ከኛ ይጠበቃል። ግን ይሄ ባለስልጣኑ መቼም ዓለሙን የሚገዛ የኛ ካለ ወይም ደግሞ ሃይማኖታዊ ካልሆነ ለእምነቱ ካልተቆረቆረ ከባድ ነው። የአደባባይ በዓላት የምናከብረው በስሜ 2-3 ሆናችሁ ካላችሁ እኔ መካከላችሁ እገኛለሁ ነው እና ዝም ብለን አይደለም እኮ እዚህ ጋር ስንሰበሰብ እኮ እግዚአብሔር የለም ማለት አይደለም፣ አለ በመካከላችን። ሲኖር ግን እኛም እንዴት ሆነን የምገኘው በእምነት ጸንተን ስለ መስቀሉ ክብር መስቀሉን አክብረን መምጣት ነው። ለተርእዮ አይሆን፣ ለራሳችን ክብር ፍላጎት አይሆን፣ መስቀሉን አክብረን መምጣት ነው ያለብን። እንደዛ ከሆነ ሁላችንም እንትን አለን። ሌሎቹም የኩይ ምግባራቸውን ይዞ ለመጡ ደግሞ ለስራቸው እስመ አንተ ትፈድዮ ነው። እስመ አንተ ትፈድዮ ለሁሉ በከመ ምግባሩ ነው። እንዳመጣጡ እንዳመለካከቱ እግዚአብሔር ይከፍለዋል። እኛንም ያ ነው። ከዛ አንጻር ነው ግን ሰውን የምንጠብቅበት። አሁን ስንቱን ሰው ትጠብቀዋለህ? ራሱን ሰው እኮ ይህ ሁሉ የሚሆነው ምንድነው? ራሱን ሲጠብቅ ነው። አንዱ ትልቁ ነገር ራስን መጠበቅ አለብህ። ካልጠበቅ በስተቀር ሰውን ጠብቄ ወይም ደግሞ ተቆጣጠር ይችላል ማለት አይቻልም።
መጀመሪያ ሁሉም አንተ ራስን ከጠበቅ እኔ ራስን ከጠበቅ አንተን ጠበቅኩ ማለት ነው። እኔ ራስን ከጠበቅኩ አንተን ጠበቅኩ፣ አንተ ራስን ከጠበቅ እኔን ጠበቅኩ ማለት ነው። ትልቁ ነው መጠባበቅ። ራስን ከጠበቅ ሁላችንም እንጠባበቃለን። ግን አንተ ራስን ከለቀቅኩ እኔንም ለቀኛል አታስብ ማለት ነው። ለዛ ነው እኮ አንተም ትጠፋለህ እኮ አብረህ ማጠፋ ነገር አይደለም። ሰው እኮ አጠፋለሁ ብሎ ሲመጣ እሱም ይጠፋል እኮ። ራሱን ካልጠበቀ እሱም ይጠፋል፣ ሰውንም ያጠፋል። ግን ትልቁ ራሳችንን ሁላችንም ባለንበት ራሳችንን መጠበቅ ከኛ የሚጠበቀው ይሄንን። መልካም ወደ መጨረሻው ጥያቄ ላልፍ ነውና ወደ መጨረሻው ጥያቄያችን ስንመጣ ያው በመስቀል አደባባይ ላይ የሚከበር በዓል ያው ቤተክርስቲያናችን በሰፊው ታከብራለች። እንዲሁም በተለያዩ ክፍለ ሀገራት ላይም ያው በተለያዩ መስቀል አደባባዮች ላይ ይከበራል። ያኔ ከተከበረ በኋላ ደግሞ ምእመናኖቻችን ከዛ እቱ በሰላም ከተባለ በኋላ ወደ ቤታችን ሄደን ደግሞ በየሰፈሩ ደመራ ተደምሮ ይከበራል። ይሄ ደመራ አከባበር እንዴት ነው መከበር ያለበት? በምን አይነት መልኩ ነው መከበር ያለበት የሚለውን ቢጠቁሙ። ይሄ ጥሩ ነው። እንደው ወደ ታች ወስዳችሁ ሰው ባለበት አካባቢ ይሄ መስቀል ትልቁ የአንድነት፣ የሰላም፣ የፍቅር በዓል ነው። ዛሬ በአንዳንድ ቦታዎችም ስንመለከት አብሮ የመገናኛ ነው እና እንደውም የብዙዎቹ አንድነት ፍቅር የምናገኝበት የእናትና ልጅ ተራርቆ የነበረበትን የሚያቀራርብ በመስቀሉ ስር እመቤታችንና ዮሐንስን ያቀራረበና አንድ ቤት ውስጥ እንዲኖሩ ያደረገ መስቀሉ ስለሆነ ነው እና ይህንን ስንመለከት ሰዎች ወደ ቤታቸው ተመልሰው ከዚህ ከመስቀል አደባባይ አክብረው ወይም ደግሞ በየአካባቢያቸው ሲያከብሩ እንጨት ችቦ አምጥተው ይደምራሉ፣ ያስቀምጣሉ። አብረው የፍቅር መገለጫ ነው። አካባቢው አንድ መሆናቸውን ይሄ ያጠይቃል፣ ያመለክታል። በአካባቢ ያሉ ሰዎች አንድ ላይ ተደምረናል፣ እኛም አንድ ነን፣ በፍቅር አለን። እዛ ላይ አብረው ደምረው ለኩሰው ይሄዳሉ። ወደ ገጠሩ ወስዳችሁ ደስ ይለኛል። ገጠር አካባቢ ትልቅ በዓል ነው ይሄ። በከተማው አሁን ዛሬ ያለው ብዙዎቹ ነገር እንደዚህ የሆነ ነው። በገጠሩ ከእርሻው ቦታ ላይ ሁለት እንጨት ይቆርጣል። አንዱ አደባባይ ላይ ወስዶ የሚደምረው፣ አንዱ ደግሞ በሰፈር የሚደምረው ሁለት እንጨት ቆርጦ ይመጣል። እርጥቡን እንጨት አንዱን እዛው ሰፈር ያስቀምጣል ካለበት አካባቢ፣ አንደኛው ደግሞ በአደባባይ ይዞ ይሄዳል። ይሄ ለምን እንደዛ ያደረገ? በአካባቢውም አለሁኝ ከዘመኑ ዘመኑ አድርሶኛል ከእናንተ ጋር ሲል እዛ ይደምራል። በአደባባይም ደግሞ የሁሉም አንድ ላይ ሆነን በአካባቢው ያለው ሲደምር አብሬ ተደምር ያለው አለሁኝ ሲል ነው። እዛ ሳይደምር እዚህ ሲቀር ለምን ቀረ? ፍቅር የለውም ወይ? ከኛ ሰላም የለም ወይ ብሎ በዛ በአካባቢ ያለው ሰው ይነጋገራሉ። ከዛ አንጻር ነው አሁን ይሄ በየመንደሩ መደመሩ ትልቁ ፋይዳው ምንድነው? የአካባቢው ሰው አንድ መሆኑና ፍቅረኛ መሆኑ ነው። ፍቅር የለው ሰው እንኳን አይደምርም፣ አይሄድም። ይህን ነው የሚመለከተው እና ከዛ አንጻር የመስቀልን በዓል በጣም ያከብሩታል። ከዚህ በኋላ ምን አድርጋለሁ? ከተደመረ በኋላ ሌሊት ነው የሚያቃጥሉት። እንደዛ ለዚህ ተደርጓል። እዛ ላይ መስቀሉ ደመራው ላይ በእውነት 400 ጊዜ ነው ግዝዮታ የሚደረሰው። ወንጌሉ ይነበባል። ግዝዮታ ከተባለ በኋላ ወንጌሉ ኪዳን ይደረሳል። ጸሎቱ ፍጹም የሆነ ጸሎት ነው። ለምን? እርጥቡ እንጨት ነው የሚደመረው። እርጥቡ እንጨት ይነዳል። ያንን የሚያነደው ቃል እግዚአብሔሩ ነው። ሌሊት ተረኛ ወይም እንጨቱን ይደምሩና የመጀመሪያ ሾልካ የወጣችው ጫፍ ላይ የበለጠችው የእሷን እንጨት ያመጣ የደመረ ሰው በዘንድሮ ዘንድ ተሾሟል ይባላል። በቃ አሁን ምንድነው የበለጠ እንጨት አምጥቷልና አሁን ከዛ በኋላ ደግሞ ህዝቡ ይሰበሰብና ዙሪያውን እግዚኦታው ከተባለ በኋላ ወንጌሉ ከተነበበ በኋላ ሆ በመስከረም ጠባዬ ይላል። እንግዲህ ግጥሙን ባላቆም
የባህላቸው መስከረም ጠባዬ የውሃ አበባዬ እያሉ ይዞራሉ 3 ጊዜ። ከ3 ጊዜ ከዞሩ በኋላ ይገፋሉ። ያንን እንጨት ይገፉታል። ወዴት ነው ወደቀ? 4 ማዕዘን፣ ምስራቅ ነው ምዕራብ ነው ሰሜን ነው ደቡብ ነው እያሉ ያን አሁን ወደ ምስራቅ ነው ወደ ምዕራብ ነው እንደዚህ እያሉ ይተጋገሉና ይጥሉታል። ወደ ምስራቅ ከወደ ፀሐይ ይወጣልናል፣ ወደ ምዕራብ ከወደቀ ደግሞ አይ እንደው ዘንድሮ በእንደዚህ አይነት ይላሉ። ለምን? የነሱ የእምነት ጉዳይ ነው ስለሆነ። ከዛ በኋላ ሌሊት ያችን እንጨቱ የበለጠችው ሰው መጥቶ ተሰብስበው ይመጡና ይቆርጣሉ። በየልኩ ይደምራ እንደዚህ ያስተካክሉና ያነዱታል። ይነዳል። ጠዋት ሲመጡ እናቶቻችን አሽከት የሚባል አለ ያጣብቃል እና ያን ይዘው ይመጡና እዛ ፍሙ ላይ ያደርጉና በእግራቸው ይሞቃሉ። ዲዮ ያለበት ሁሉ ይድናል። ይሄ ሁሉ አለ። ለምን? 400 ጊዜ ነው ጊዜታ የተደረሰበት። ወንጌል ተነቦበታል። ኪዳን ተደርሶበታል። እንደዚህ ብሎ አይደለም እኮ እና እናቶቻችን ቁርጥማት ያለባቸው ሄዶ መጥቶ ረግጦ ይፈወሱበታል። እና ይሄን ያደርጋል እና ዝም ብሎ አይደለም። ከዛ አንፃር እና አባቶቻችን እናቶቻችን በዙ ነበር የሚያልፉት። አንድ ምሳሌ ደግሞ አለ። እንጨቱ እርጥቡን እንጨት ያንን እንጨት እዛ ላይ የተለበለበውን ያነሱና ዙሪያውን እንደዚህ ዝግዛግ ይሰሩታል። ቀለበቀለብ ያለው ጉርምርም ይባላል። የተጠበሰውና ያልተጠበሰው ጥቁር ነጭ ይሆን ይወርዳል። ያ ሁሉ ምንድነው? አብሮ የተለያየ ገጽ ጥቁርና ነጩ ያ እርጥብና ደረቁ የሆነበት አንድ ነን ነው። እርጥብን መለኮታዊው እንግዲህ በዚህ በመስቀል ላይ እርጥቡ መለኮት ነው፣ ደረቁ ስጋ ነው። አንድ ሆኖበታልና ነው። ሁላችንም አንድ ሆነናል። በቋንቋም በመልክም በሀብትም ብንሆን በመስቀል ጊዜ እኩል ነን ሲሉ ነው። እንዴ ያሉ ነው እኮ እና ትውፊት አለው። ዝም ብሎ አይደለም እኮ እና ዛሬ እየቀረ ነው፣ ትውፊቱ እየቀረ ነው። አባባሉ ዶግማው ቀኖናው ቀኖና ቤተክርስቲያን የተጣሰ ነው። ቀኖታ ከተጣሰ ደግሞ ዶግማ ይጣሳል። ትውፊት ቀኖና ዶግማን ይጠብቃሉ። ዛሬ ትውፊታችንም ቀረ፣ ቀኖናውም ቀረ። አሁን ዶግማ ላይ ነው ያለነው። ዶግማውንም እየጣስ ነው ያለነው። እና ወገኖች በጣም እኮ ቤተክርስቲያን እኮ አሁን ያለችበት እኮ አፈብ ላይ ነው እና ችግር ነው። ደመራ ስንደምር ትልቁ ነገር እግዚአብሔር ከኛ ጋር ነው። መደመር መለኮትና ትስፊት አንድ ሆነ። ሁለቱ የተገለጹበት በመለኮቱ ከስጋም ከነፍስም ጋር ሆኖ ሲኦልን የበረበረበት በአጸደ ስጋ ላይም ደግሞ ሆኖ መቃብር የወረደበት ሁለቱ የተገናኙበት መስቀል ነው። መቃብርና ሲኦል እነዚህ መስቀል አንድ የሆኑበት መደመር ትልቁ ነው። ኮሪ ነው መደመር። እንጨቱ እየተሰብስበው አንድ ሆነው ብርሃን ጨለማውን ይጋርደዋል። ያን ጨለማውን ይገፋዋል። ብርሃኑ የደመረው ብርሃን ጨለማውን ያጠፋዋል። ያ ብርሃን ነው መስቀል እና ዓለም ጨልሞ የነበረውን የገፈፈበት በብርሃኑ ያስተባረቀበት የሰው ልጅ ሁሉ ጨለማ ውስጥ ተግዞ የነበረው በመስቀሉ የገለጸበት ስለሆነ ነው መደመር እና ስለዚህ እንደው መስቀል ርሑቃን ወሳለም ለቁርባን ይላል እና እንደው አንድ ነገር ሐዋርያው ቅዱስ ጳውሎስ የተናገረው ኤፌሶን 2:16 ላይ ነው። ወአብጽሖሙ ለክልኤሆሙ ይላል ባህዱ ስጋሁ ለሀበ እግዚአብሔር በመስቀሉ ይላል። እንግዲህ ወለጽል ቀተሎ ቦቱ ወመጻ ወሀበነ ሰላመ ለርሑቃን ወሰላመ ለቁርባን ለራቆት ሰላምን እና ወመጻ ወሀበነ ሰላምን የሰጠበት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ የጻፈው ኤፌሶን ሰዎች የጻፈው ነው እና ምን አለ? የጥልን ግድግዳ ገድሎ ርቀው የነበሩትንና ቀርበው የነበሩት በአንድ አካል እንዲሆኑ ያደረገ ከእግዚአብሔር ጋር ያስታረቀ ዘንድ ሰላምን ያበሰረና ስብከት የሰጠን እሱ ነውና በዚህ ትሕትና ይቅርታን የሰጠ ነው። ራስን ለወገን አሳልፎ መስጠትን የተማንበት ነው መስቀል። ስለዚህ ሉቃስን ይላል አባ እስራኤሎም እስመ መዘ ኢያምኑ ይገብሩ ሰላምን አባት ወይ የሚያደርጉትን ያውቁና ይቀበላቸው ያለበት ነው እና ይሄ ትሕትናን ፍቅርታን ራስን ለወገን አሳልፎ መስጠትን ያስተማረበት ነው። ትሕትና የእናትና የልጅን ፍቅር የገለጸበት ነው። በመከራ ጊዜ እናትና አባት አብረው አንድ ነው። በመስቀል ጊዜ አሁን በዚህ እንግዲህ እንደምናየው
መናኸሪያ ብንሄዳውን በመስቀል ጊዜ ጭንቅ ነው። ወደያ አካባቢ ለመሄድ እናትና ልጅ አብረው አንድ የሚሆኑበት ነው። እመቤታችንና ዮሐንስ አንድ ሆነውበታል በመስቀል የተገናኙበት ስለሆነ ነው። እግዚአብሔር እንግዲህ መስቀሉ በረከት ብዙ ስለሆነ ብንለው አያልቅም እና ከዛ አንጻር ነው የመስቀሉ በረከት ይደርብን። አሜን። ይቆየን። አሜን። ውድ ተመልካቾቻችን ያው እስካሁን ድረስ የነበረን ቆይታ ከአባታችን ጋር እጅግ መልካም እንደነበረ አንጠራጠርም፣ እርግጠኞች ነን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናለን። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።